ሰላም ይብዛላችሁ። የጌታ ሰላምና ጸጋ ይብዛላችሁ ያላችሁበት። ሻሎም ብያለሁ። ሲንገር ሰላም ይብዛል በላይ ብራ ሰላም ይብዛል። በደስታ በሐዘን በማግኘትና በማጣት በመውደቅ መነሳት ወደድኩኝ ያንተን ፊት ከኔ አትራቅ ወዱህ ኢየሱስ ዓይንህን ሳይ ነው የጸሎቴ መልስ ያለቀሰልኝን ዓይንህን ሳያስታውሳለው መዳኔን ኢላራዳ ባላራቦስ ኢማንታር ላቬና ማንታር ሊዳ ባጋላቦስ የጌታ ስም የተባረከ ይሁን። ሰው ሳያውቅኝ ያወቀኝ በፍቅሩ ያቀረኝ ላይ መመኪያዬ ነው ክብሬ ላንተ ነው መዘመሬ ላይ ሰው ሳያውቅኝ ያወቀኝ በፊቱ አከበረኝ ላይ መመኪያዬ ነው ክብሬ ላንተ ነው መዘመሬ የመልካም መጀመሪያ አንተነህ የፍቅር መጀመሪያው አንተነህ የበጎ መጀመሪያ አንተነህ የደግነት መጀመሪያ አንተነህ። ሃሌሉያ! የናዝሬቱ ኢየሱስ የተባረከ ይሁን። በዚህ ማለዳ እሱ ብቻውን የተባረከ ይሁን። የወደደን ያከበረን የመረጠን፣ ሃሌሉያ! በደላችንን መተላለፋችንን ሁሉ የተቀበለልን ስሙ ለዘላለም ይባረክ። ኢላ ባራዲያና ማንቶስ ይህ አምላክ እንዴት ያለ ደግ አምላክ! ይህ አምላክ እንዴት ያለ መልካም አምላክ! ይህ አምላክ እንዴት ያለ ደስ የሚል አምላክ! ማራዳዳ ባራዳቦስ ኢላ ባራዳዳ ስሙ ይባረክ፣ ስሙ ይባረክ። እረኛዬ እረኛዬ ነህ፣ እረኛዬ ነህ፣ የነፍሴ ጠባቂ ነህ፣ ከአንበሳና ከአውሬው ከነጣቂ ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው ከአንበሳ ከድብ ስታተርፈው ያላንተ ማን አስታዋሻለሁ? ገበታን አዘጋጀህለት ንግስናን አንተው ስታነግሰው ባይዘምር ይገርመኝ ነበረ። የኔም ታሪክ እንደ ዳዊት አለ። አባትዬ አባብዬ ነህ፣ አባትዬ ነህ፣ የነፍሴ ጠባቂ ነህ፣ ከአንበሳና ከድብ ከአውሬው ከነጣቂ ገበታን
አዘጋጀህለት ንግስናን አንተው ስታነግሰው ኢላላ ባራዳላ ባራዳቦስ ኢናማንታራዳባስ ለምን መባል እረኛዬን እሺ እኔ አልፈራም ቅጥሩን እዘላለሁ አሮን እንዳይጎዳኝ ጥላን አግኝቻለሁ እረኛዬን እሺ ኢየሱሴን እሺ ቅጥሩን እዘላለሁ አሮን እንዳይጎዳኝ ጥላን አግኝቻለሁ እረኛዬ እረኛዬ ነህ እረኛዬ ነህ የነፍሴ ጠባቂ ነህ ከአንበሳና ከድብ ከአውሬው ከነጣቂ አላላባሼና ማላዱላ ብራዴላባስ ቤላንኮራ ዳላባራዳላባራባስ አልጠፋውም ከአንተ ምሕረት የተነሳ እኔ አልቀረውም ጥለኝ በምድረ በዳ ይልቁን ተነሳው ባንተ በቸርነት ቆሜ ዘምራለሁ ክብር የኔ አባት ይልቁን ተነሳው ባንተ በቸርነት ቆሜ እቀኛለሁ ክብር የኔ አባት ማናፈረ አንተን ብሎ ማናፈረ ማከሰረ ተጠግቶ ማከሰረ እኔ ያላየው እኔ ያልሰማው እግዚአብሔር መልካም ነው እኔ ያላየው ከቶ አልሰማም ኢየሱሴ መልካም ነው ይረዳኛል ብዬ ረድቶኛል ያግዘኛል ብዬ አግዞኛል ከወደቅኩበት ደርሶ ያነሳኝ እንደሱ አይገኝም አባትም ይሆንልኝ እንደሱ አይገኝም ወዳጅም ይሆንልኝ እንደ እግዚአብሔር ያለ የለም እንደርሱ ያለ የለም ይረዳኛል ብዬ ረድቶኛል ያግዘኛል ብዬ አግዞኛል ከወደቅኩበት ደርሶ ያነሳኝ እንደርሱ ያለ የለም የሚወደኝ እንደርሱ ያለ የለም የሚረዳኝ እንደርሱ ያለ የለም የሚያግዘኝ እንደርሱ ያለ የለም ሰው ያረገኝ ባይተዋር ነበርኩኝ በሰው የተረሳ መንገደኛ ሁሉ ትቶኝ ያለፈ አንተ እኮ ፍቅር ነህ የኔ ጌታ ላክብር ላመስግን ጠዋት ማታ ሰው የረሳውን ትጠጋለህ ከአመድ ከትቢያ ታነሳለህ ይረዳኛል ብዬ ረድቶኛል ያግዘኛል ብዬ አግዞኛል ሰው ያደርጋል ብዬ ሰው አድርጎኛል ኢየሱስን ላከብር ይገባኛል የኔ ጌታ ላነግሰው ይገባኛል ከፍ ላደርገው ይገባኛል ሃሌሉያ ኤላራባ ሾራዴና ማንታር ላቫጋቱስ እናመሰግናለን በዚህ ማለዳ እናመሰግናለን ክብር ለስም ይሁን ክብር ለስም ይሁን ክብር ለስም ይሁን እንጂ ሰስኔም ክብር ለስም ይሁን ኢላራባ ጃናሞስ ቤልታር ታኒካ ፓራዲያስ ይመስገን 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 እሱ ብቻውን ከፍ ይበል ብቻውን የተባረከ ይሁን ብቻውን ሃሌሉያ የረዳችሁ ያገዛችሁ ማራዳላ ባራዶስ
ዣላ ባጋታራ ዳላባራዶስ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ። ኢየሱስ እንወዳለን። የመረጥከን የወደድከንን እንወዳለን። ያከበርከንን ሰው ያደረግከንን ሰዎች ጥሎ ሲያልፉ የቀረብከን የናዝሬቱ ኢየሱስ ባንተ እኮ ነው ሰው የሆን ነው። ባንተ ነው ምድረ በዳውን ያቋረጥ ነው። ዝም አትበለኝ ጌታ የሚረዳኝ የለምና፣ ሁንልኝ አጠገቤ አንተው ነህ መደገፌ፣ ሁንልኝ ካጠገቤን አንተው ነህ ለኔ ተስፋዬ፣ መጽናኛዬ መጽናኛ አንተው ነህ ጌታዬ፣ መጽናኛዬ ሆንከኝ መበርቻዬ፣ መጽናኛዬ መጽናኛዬ አንተው ነህ ጌታዬ፣ መጽናኛዬ። ሃሌሉያ። ማዕበሉ ስበረታብኝ መጽናኛዬ አንተው ነህ ጌታዬ፣ ወጀቡም ሲያየለብኝ መጽናኛዬ አንተው ነህ ጌታዬ፣ በክረምት ሆነ በበጋ መጽናኛዬ አንተው ነህ ጌታዬ፣ ሆንክልኝ ልቤ እንዳይሰጋ መጽናኛዬ አንተው ነህ ጌታዬ። ባይተዋር ለሆነው ሰው ርቆ ብቸኛ እንደ ኢየሱስ የለም የቅርብ ጓደኛ፣ እንደ ኢየሱስ የለም የቅርብ ጓደኛ። በደካማው ጎኑ ብርታት ሆነህለት፣ ስንቱ ተሻገረ ካስፈሪው ሌሊት፣ ስንቱ አመለጠ አስፈሪው ሌሊት። አጋዥ ነህ ደራሽ በምድረ በዳ ሰውን የማትከዳ፣ በቅፍ አሳድገኛል አባት ሆነኸኛል። ተጽናናው ቤት ሲገባ ታበሰካይ ነባ፣ ረሳሁኝ ኢየሱስን ሲያይ ያን ሁሉ ስቃይ። ሃሌሉያ። ያስረሳል ይሄ ጌታ ያስረሳል፣ ያሻግራል ምድረ በዳውን ያሻግራል። እሱን ታምነው ወጥቶ ማን ተጎድቷል? ማን ተጎድቷል? ጌታም ብሎ ወጥቶ ማነስ አፍሯል? ማነስ አፍሯል? ይረዳል ያግዛል፣ ይረዳል ያግዛል፣ ይረዳል ሰው ያደርጋል። የያዛችሁት ኢየሱስ የሚረዳ ነው። በስም ዝም ብሎ ማለት ስም ብቻ አይደለም፣ ኃይል ያለ ስም። በዚህ ስም ነው የተራቡት ጠግበዋል፣ ብዙዎች አርፈዋል፣ ሰጪ ሆነዋል፣ ለጋሽ ሆነዋል፣ ከባዶ ምድረ በዳ ተነስተው ንጉሥ ሆነዋል በዚህ ስም። ሃሌሉያ። ይሄ ስም ከሞት ያድናል፣ ህይወት ይሰጣል፣ ታሪክን ይቀይራል፣ መታወቂያን ይቀይራል። አላባጃና ማንታሮዳባ ሳላብራዲያና ማንቶስ ስሙ በራሱ እንዴት ያለ ደስ የሚል ነው። ሌባ መጽሐፍ ሲናገር ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል፣ ስሙንም የሚጠራ ሁሉ ይላል ከሞት ያመልጣል ወይም ይድናል ይላል። ሃሌሉያ። የጻድቅ ከፍታው ስሙ ነው። ስሙ ኢየሱስ ያልክለት ሃሌሉያ፣ ሃሌሉያ። ስሙን የጠራህ ዕለት ጄላ ባራዳባ አለመዳን አትችልም፣ አለመባረክ አትችልም። ሌብራዶ ሰው አለመሆን አትችልም። በዚህ ስም ውስጥ ነው ያለው መልስ። ሁሉም በዚህ ስም ውስጥ ነው። እግዚአብሔር ከሰማይ በታች ከምድር በላይ ሁሉ በዚህ ስም ውስጥ አትሞታል፣ አስቀምጧል። የዓለምን ጥያቄውን ለሚመልሰው በዚህ ስም ነው።
ኢየሱሴ ላንተ ያለኝ ፍቅር መሰበሰብ እረነት ይበቃል። ማንነት ስራህ ፍቅር ነው። ሰው የሆንኩት አንተን አግኝቼ ነው። ኢየሱስ የኔ ጠበቅ፣ ኢየሱስ የነፍሴ ቤዛ ሕይወቱን ከለኝ። ሃሌሉያ ኤላ ባራዳና ሞሶ ፕራዲያ ላባስ ዚልቫ ጋታራ ዳባላ ባጃና ማንተሮ ለቦሮዶቦስ ቤላ ራዳ ባዳ ጋላ ባራዳባስ ሴፓራዲያና ማንቱ ስሜ ይባረክ፣ ስሜ ይባረክ። ዘፍጥረት ምዕራፍ 22 ያለውን ቃል አካፍላለሁ። ከማካፈል በፊት ግን በጌታ በኢየሱስ ክርስቶስ ስም የእምነት ኃይል ያገኛችሁ በኢየሱስ እምነቱ እንደ እግዚአብሔር የሆነ ይላል መጽሐፍ። ስለዚህ በኢየሱስ ክርስቶስ ስም እንድታምኑ ፈልጋለሁ። ዛሬ ይሄ ቃል ከማውራትም ባለፈ እንዲሁ ስላወቅን የምንናገረው ሳይሆን በመንቀጥቀጥና በመፍራት የምናወራው የእግዚአብሔር ቃል ነው። ሕያውና የሚሰራ ነው። ዘላለማዊ ቃል ነው። የምትሰሙት ቃል መንፈስም ሕይወትም ነው ይላልና ሕይወት አለበት። ለሚሰማ ሁሉ ሕይወትን የሚሰጥ የእግዚአብሔር ቃል ነው እና በጣም ደስ እያለኝ ነው። ዛሬ ማለዳ እንግዲህ የሚሄድበት ቦታ እያለ ነው የገባሁት። ደስ እያለኝ ውስጤ ደስ እያለ ጌታዬ ላመስግን ዛሬም በምስጋና ስሙን ለባረከው ቆሜ እንደገና ከሞት አምልጫለሁ በስቶልኝ ምሕረት እኮ እንዴት ይረሳል የሱ ቸርነት አይረሳም ለኔ ያደረገው ውለታ እጅግ ብዙ ነው። አሰብኩና መክፈል ቢያቅተኝ ክብር ልልበት መጣሆኝ እንካ ምስጋናዬን እንካ አምልኮዬን የተፈራ አምላክ ነህና አይነስክኔ ምስጋና የተገባ አባት ነህና አይነስክኔ ምስጋና ይገባል ክብር ይገባል ኢላባራዳላባራዳቦስ መስኪኑን ሲቆመኝ ማንም ደጊታ ከኢትዮጵያ አንስቶ ሚያቆም በከፍታ እኔ አይቻለሁ በክብር ሲጎበኘኝ ስለሱ ውለታ መዘመር አሰኘኝ። አይረሳም ለኔ ያደረገው ውለታ እጅግ ብዙ ነው። አሰብኩና መክፈል ቢያቅተኝ ክብር ልል ደጅ መጣሆኝ እንካ ምስጋናዬን እንካ አምልኮዬን የተፈራ አባት ነህና አይነስከኔ ምስጋና
ይጨመርልኝ ከኔ ምስጋና ይብዛልኝ ከኔ ምስጋና ውስጤ ይቃጠላል ስለሱ ስነሳ የቀራንዮውን ፍቅር ትዝታ እንዴት ብዬ ልርሳ? ነፍሴ ወደደች ኢየሱስ አግኝታ ምርኮኛ ሆና ቀረች በቤቱ በፍቅሩ ተረታ በሞቱ ነፍስ ዘርቶ ሕያው ላደረገኝ እስራቴን ፈቶ አርነት ላወጣኝ ደከመኝ ሰለቸኝ አቃተኝ ሳልል በገናዬን ይዤ በፊቱ ልደርደር። ይውሰድ ክብር፣ ይውሰድ ምስጋና፣ ይውሰድ እልልታ። ለዚህ ጌታ ክብር ይሁን፣ ለዚህ ጌታ እልልታ ይሁን። እናመሰግንሃለን። ባሪያ በሰማይ ክብር ይሁንልህ፣ ምስጋና ይሁንልህ፣ የተገባ አምላክ ነህና። ሃሌሉያ። ለዚህ ጌታ ክብር ይገባል። ሞታችንን ለወሰደ፣ ነፃ ላወጣን፣ ከዘላለም ሞት ለታደገ፣ ነፍሱን የሰዋልን ለታማኙ ልቄ ካህን ለናዝሬቱ ኢየሱስ ይገባል። ሃሌሉያ። ክብር ይሁንለት። እግዚአብሔር ለዘላለም ይባረክ። ኢላ ፓራዲያና ሞሶ ለፕራዲያና ሞንታስ ይገባል። አምልክ እንጂ አታጉረምርም፣ ያለው ሁሉ መሆኑ አይቀርም። ይሆናል። እግዚአብሔር ያለው በህይወታችሁ ይሆናል። ሰማይ የተናገረው በህይወታችሁ ይሆናል። ላባራዳቦስ ይሆናል። የማይሆን አይሆንም። መጽሐፍ ሲናገር እንደዚህ ይላል። እንግዲህ ስላንብብላችሁ ዘፍጥረት ምዕራፍ 22 ላይ የመልእክት ኃይል ቃል እንደዚህ የሚል ነው። የአብርሃም የእምነት እርምጃ ወይ የእምነት እርምጃ ብላችሁ ውሰዱ። እንግዲህ ያው የአብርሃም የእምነት እርምጃ እንግዲህ የእምነት እርምጃ እንግዲህ እንዲህ ይላል መጽሐፍ ሲናገር። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ አብርሃም እንሆ አለው አለ። ቁጥር 2 ላይ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በሚነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋ አለው። ቁጥር 3 አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሌሎዎችንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። ቁጥር 4 በሶስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቁ አየ። ቁጥር 5 አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። ቁጥር 6 አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱንና ቢላዋውን በእጁ ያዘ፣ ሁለቱም አብረው ሄዱ። ቁጥር 7 ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱንና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። ቁጥር 8 አብርሃምም ልጄ ሆይ የመስዋዕቱን በግ ሃሌሉያ የመስዋዕቱን በግ ምን ያዘጋጃል? እግዚአብሔር ሃሌሉያ። አብርሃም ልጁን የመስዋዕቱን በግ እግዚአብሔር ያዘጋጃል። ሁለቱም አብረው ሄዱ። ሃሌሉያ። ቁጥር 9 እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያ ሰራ፣ እንጨትንም ረበረበ፣ ልጁንም ይስሐቅን አስሮ መሰዊያው በእንጨቱ ላይ አጋደመው። ቁጥር 10 አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ብላዋውን አነሳ። ቁጥር 11 የእግዚአብሔርን መልአክ ቁጥር 11 ላይ እግዚአብሔርን መልአክ ከሰማይ ጠራውና አብርሃም አብርሃም አለው። እርሱም እነሆ አለ። ቁጥር 12 እርሱም በብላቴናው ላይ እጅህን አትዘረጋ፣ አንዳችም አታድርግበት፣
አንድ ልጅን ለእኔ አልከለከለህምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለ። ቁጥር 13 አብርሃም ዓይኑን አነሳ፣ ብላዋውንም እነሆ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፅ ሳቢቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወስደው በልጁ ፈንታ መስዋዕት አድርጎ ሰዋው። እንግዲህ ያ በግ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። በአብርሃም ቤት የተደረገው አዲስ ኪዳን ነው። ቁጥር 14 አብርሃምንም ያንን ቦታ ያህዌ ይሮይ ብሎ ጠራው። እስከዛሬ ድረስ በእግዚአብሔር ተራራ ይታያል ይባላል። የእግዚአብሔርን መልአክም ለአብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው። ቁጥር 16 ላይ እግዚአብሔርም በራሴ ማለው ይላል፣ ይህንን ነገር አድርጋልና አንድ ልጅህንም አልከለከለህም። ቁጥር 3 በእውነት በረከትን እባርካለሁ፣ ዘርንም እንደ ሰማይ ከዋክብትና ባህር ዳር እንዳለው አሸዋ አበዛለሁ። ዘሪም የጠላቶችን ደጅ ይወርሳል፣ የምድርም አሕዛብ ሁሉ በዘሪህ ይባረካሉ። ቃልን ሰምተሃልና። አብርሃምም ወደ ብላቴናው ተመለሰ፣ ተነስቶም ወደ ቤርሳቤ አብሮ ሄዱ። አብርሃምም በቤርሳቤ ተቀመጠ። ሃሌሉያ! እግዚአብሔር ይባረክ። የገባችሁ ያላችሁ ሰዎች ግቡ፣ ጊዜ የሌላቸው ሰዎች ደግሞ ይሂዱ። ምክንያቱም የእግዚአብሔር ቃል በራሱ ጊዜ ላለው ሰው ነው። ጊዜ ላለው ሰው እግዚአብሔር አንዳንዴ ሰምቶ ማስጨረስ ውስጥ በረከት ስላለ ማለት ነው። እንግዲህ በዚህ ስትመለከቱ ዘፍጥረት 12 ላይ እግዚአብሔር ቃል አሁን ካነበብኩላችሁ ወይም አሁን ካካፈልኩላችሁ ስፍራ ላይ በዘፍጥረት 12 ላይ የጀመረው እንግዲህ በዘፍጥረት 22 ላይ የምትመለከቱት መልስ በዘፍጥረት 12 ላይ የጀመረው ጥያቄ እግዚአብሔር በዘፍጥረት 12 ላይ ከኡር ከካልዳውያን ምድር ከአባቱ ከታራ ቤት እኔ ወደማሳይ ምድር ተለይተ ውጣ፣ በዚያም ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ ብሎ አብርሃም ከተለየ ከሀገሩ ከአባቱ ከታራ ከዘመዶቹ ተለይቶ ከወጣ እግዚአብሔር 7 አይነት በረከቶችን ለአብርሃም ደሰበን ኮቨነንት ወይም 7 አይነት እግዚአብሔር አምላክ በረከት ብሌሲንግ እንደሚያስወርሰው ፕሮሚስ ገብቶታል፣ ኪዳን ገብቶታል። ስለዚህ አብርሃም አክቹአሊ ፊዚካል ከፊት የሚመራ ሰው አልነበረም፣ ግን እግዚአብሔር ድምፅ አሰምቶታል። ምን የሚል ውጣ፣ ተለይና ውጣ። አብርሃም ከአባቱ ከታራ አባቱ ታራ ጨረቃን የሚያመልክ ለጨረቃ የሚሰግድ ካህን ነው ወይም የሚያመልክ ነው። አባቱ የሚያመልከው አምላክ አለ። እንግዲህ እግዚአብሔር አንድ በጣዖት ቤት ያለውን አብርሃምን ወዶ የተለየ ለራሱ ሕዝብ ሊያደርግ በአብርሃም በኩል ላይ በተስፋ ቃል በሚመጣ በኪዳን ነው በይስሐቅ ዘር ውስጥ እግዚአብሔር ያየው ፕሮግራም ስላለ ሊጠራ ስለፈለገ እግዚአብሔር ይህን ቤት ለራሱ ስለለየ አብርሃምን አንድ ነገር ነው ያለው፣ አምኖ እንዲወጣ መጽሐፍ። ለዚህ ነው አብርሃም አመነ ይላል፣ ጽድቅም ሆኖ ተቆጠረለት ነው የሚለው። ስለዚህ እግዚአብሔር ውጣ ስለው፣ ተለይና ውጣ ስለው አብርሃም አላንገራገረም። ባይዛዌ አላንገራገረም። የወንድሙን ልጅ ይላል፣ የወንድሙን ያጎቱን ልጅ ሎጥን ይዞ ወጣ። እንግዲህ ለታራ 3 ልጆች አሉ ከአብርሃም ጋር። የወንድሙን ልጅ ግን ይዞት ወጣ ይላል ሎጥን። እንግዲህ ሎጥ የሚለው ራሱ የጥፋት ምሳሌ ነው የሚያሳየው። ከፍርሃት የተነሳ ይዞ ወጣ ይላል። የት እንደሚሄድ አያውቅም፣ ግን ወጣ። ዛሬ አንድ ነገር ላል በጌታ በኢየሱስ ስም ይሄ ዘፍጥረት 12 ላይ ነው እግዚአብሔር ተስፋን ሰጠው ይላል፣ ዘሩ በይስሐቅ እንደሚባረክ። አብርሃም በተስፋ አምኖ የእግዚአብሔር ቃል ሕያው እንደሆነ እንደሚሰራ እግዚአብሔር የተናገረው በዘመኑ ላይ እንደሚያደርግ አሕዛብ በዘሩ እንደሚባረክ ታላቅ ሕዝብ እንደሚያደርግ እንደሚባረክ ምድሪቱን አሳልፎ እንደሚሰጥ ያህዌን ሮሎኢን ተመለከተ፣ አየ ይላል፣ ወሰነ ይላል። ይህን አምላክ ሰምቶ ወጣ ይላል። የሚገርማችሁ ከወጣ በኋላ 20 ዓመት ወይም 23 ዓመት ይላል መጽሐፍ ሊቃውንቶች ሲናገሩ 23 ዓመት 20 ዓመት ጠበቀ ይላል። አብርሃም 20 ዓመት በእምነት ነው የጠበቀው። እንግዲህ በዘፍጥረት ምዕራፍ 21ኛ ላይ ስትመለከቱ እግዚአብሔር ሳራን ካሰባት ከተጎበኘች በኋላ በዘፍጥረት 22 ላይ መጣና እግዚአብሔር አብርሃምን ከነዚህ ነገሮች በኋላ ይላል እንግዲህ በ99 እድሜው ዴድ ባደረገ ተፈጥሮ በማይፈቅድ ሲዝን ውስጥ አብርሃምን እግዚአብሔር ከጎበኘው በኋላ ከታሰበ በኋላ በጣም የሚገርማችሁ እግዚአብሔር መጥቶ ፈተነው ይላል። እንግዲህ ሙት የሆነ የሳራ ማፀን በእምነት ዘር እንደሚይዝ አብርሃም አምኖ ሳራም ለማውለድ ከእግዚአብሔር ዘንድ ዕብራውያን ጻፊ ሲናገር በእምነት ኃይል አገኘች እንደምን ለማውለድ በውስጧ የተጸነሰውን ለማውጣት ኃይል አግኝታ
በእግዚአብሔር ዓላማ ከሆነ በኋላ እግዚአብሔር መጣና እንዲያ አንድ ልጅ ነው ዘሩ የሚባዛበት ዘሩ የሚበዛበት አሕዛብ በዘሩ የሚባረኩበት ለአብርሃም የተስፋ ቃል የተሰጠው እግዚአብሔር መጣና ይሄንን የምትወደውን ልጅን አለ ዘሪ ይበዛል፣ ዘሪ የጠላቶችን ደጅ ይወርስ፣ ዘሪ በዚህ ነው የሚበዛው፣ ታላቅ ትሆናለህ፣ አሕዛብ በዘር ይባረካሉ፣ እኔ ታላቅ ሕዝብ አደርጋለሁ፣ የኪዳኑ ልጅ ይስሐቅ ይወርሳል ብሎ በዘፍጥረት 14 እግዚአብሔር እንደተናገረው መልሶ ደግሞ እንደዚህ አለው፣ ይሄን ዘር አምጣና መስዋዕት አድርገህ እኔ በማሳይ በሞሪያ ተራራ ላይ ሰዋልኝ አለው። ትልቅ ፈተና ነው። ከአብራ ከፍ ከጉልበት የተወለደውን ልጅ ለምንድን ነው እግዚአብሔር አምላክ በአፍላ በወጣትነቱ ላይ መውለድ በሚችል ሰዓት የሳራን ማፀን በ16ኛ ዘፍጥረት ላይ ሳራ ስትናገር እንደዚህ ይላል፣ እንዳልወልድ እግዚአብሔር ማፀንን ዘግቷልና ምናልባት እጽናና እንደሆነ አጋርን ተመልከት አለችው ይላል። ተመልከት አለችው ይላል። በጣም የሚገርማችሁ አብርሃም በጉብዝናው ላይ ቢወልድ የእግዚአብሔርን ኪዳን ያቀላል ወይም በራሱ እውቀት ወይም በራሱ ኃይል ጉብዝናው ስላለ ለመውለድ ችያለሁ ብሎ ሊመካ ይችላል። እግዚአብሔርን አልፈለገም። ስለዚህ አብርሃም እንደማይችል ምንም ማድረግ እንደማይችል በእግዚአብሔር ሕግ በእግዚአብሔር ቃል በተስፋ ተመርጦ የወጣ ሰው እንደሆነ ለዚህ ነው የአባትን ቤት ተው ያለው። ትምክትህን ተወዋል። ማድረግ እንደማይችልና በራሱ በጨረሰበት ነገር ላይ እግዚአብሔር እንደሚሰጥ ለዚህ ነው መውለድ እስከማይችል 99 ዕድሜ በሞላ ጊዜ እግዚአብሔር አሰበው ይላል። ሳራን አሰባት። መውለድ በማትችል ጊዜ ማፀኗ ዘር መያዝ በማይችል ጊዜ በሴቶች ላይ ልክ ከ18 ጀምሮ የሚከሰተው ነገር በህይወቷ መንስትሬሽን የሚባል ባቆመበት ሲዝን ውስጥ እግዚአብሔር አምላክ መጥቷል። መውለድ ይችላል። ለዚህ ነው ሙት የሆነውን የሳራን ማፀን ነው በእምነት ይላል ዘር ይዛል ስላቀረበ ይላል። ስለዚህ እግዚአብሔር መጥቶ እንደዚህ ያለው በሁለተኛ ምዕራፍ ላይ የምትወደውን ልጅ ነው አለ። ዘሩ የሚበዛበትን አገንቶ ጋድ ብሌስ ዩ ብሎ ማለት ነው። እግዚአብሔርን አመስግኖ ሳይጨርስ መጣና እግዚአብሔር ሴጣን አይደለም ያለው ባይዛው ቀጥታ መጥ እንዲህ ያለ ድምጽ ቢመጣል በናዝሬቱ በኢየሱስ ክርስቶስ ስም ይሄ ሴጣን ድምጽ ነው ወጋውት ነው ምለው። ከባድ ነው። እምነት እንደምንናገረው አይደለም። ለአብርሃም እጅግ በጣም ከባድ ነው። እድሜ ባበቃ ጊዜ ላይ መውለድ በማይችል ሲዝን ውስጥ እንደ ዕብራውያን ጻፊ ሲናገር አብርሃም ይላል አመድ የሆነውን ያንን መስዋዕቱ ላይ ያለውን አመድ ሰብስቦ እግዚአብሔር ይስሐቅ እንደሚያደርግ አምነዋልና ይላል። ላንበበላችሁ ክፍሉ 11 ዕብራውያን ላይ God bless you in Jesus name. La rabajona manabala. Sebra tela capra tena manto solo brade la baradabas. Jesus name, Jesus name, Jesus name, Jesus name, Jesus name. እንደ ቁጥር 8 ላይ አብርሃም ይላል አብርሃም የተባለው ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። ቁጥር 9 ላይ እንግዶች እንደመሆን በተስፋ ቃል በተሰጠው አገር በድንኳን ኖረ። ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ለዚህ ነው ቁጥር 11 እንደዚህ ይላል፣ ተስፋ የሰጠ የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ ዕድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ቁጥር 12 ስለዚህ ደግሞ በብዛታቸውም እንደ ሰማይ ከዋክብት እንደማይቆጠሩም በባህር ዳር እንዳለ አሸዋ የነበሩት የሞተውን ሰው እንኳን ከመሰለው ከአንዱ ተወለዱ። ከነዚህ ሁሉ አምነው ሞቱ። እንዶ ጳውሎስ ሮሜ 4:19 እንደዚህ ይላል፣ የሞተ
ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የሳራን ስጋና የሳራን ማፀን ሙት መሆኑን በእምነት ሳይደክም ተመለከተ። በእምነት ትወልዳለች አለ። ትወልዳለች በእምነት። ለዚህ ነው አብርሃም እግዚአብሔር ሲናገር ለሳራ አልተናገራትም። አንዳንድ ጊዜ እግዚአብሔር በግል በህይወታችሁ ላይ እናንተን ሲፈልግ ወደ መሰዊያው እንድትመጡና ማድረግ ያለባችሁን ኃላፊነት እንድትቀበሉ ምስጢርን ሲያጋራላችሁ ለሰው ሄዳችሁ አታውሩ። ሰልፍን ያስነሳል። ከምትሄዱበትም ነገር ፕሮግራም ያስተጓጉላችኋል። ዮሴፍ በተናገረ ጊዜ ህልሙን ይላል ጠሉት ይላል። ስለ ሳራ ቢናገር የታባክ ድራሽን እጥፋ ሂድ ትለው ነበር። አብርሃምን አላደረገም። ለማንም አላወራም። ልጁን ይስሐቅን አብረን ሄድናል። እግዚአብሔር እንድንሰዋ ዘንድ ፈልጓል። ስለዚህ ደርሰን እንምጣል። የመስዋዕት እንጨትን ሰነጠቀ ይላል። ማልዶ ተነስቶ በአህያው ላይ ጫነ ነው የሚለው። ሎሎችም አብሮ ከሱ ጋር ተጓዙ። ከ3 ቀን በኋላ አይኖቹን አሻቅቦ እግዚአብሔር የተናገረውን የሞሪያን ተራራ ተመለከተ ይላል። የምትሰውበትን ስፍራ በኢየሱስ ክርስቶስ በእምነት ማየት ይሆንላችሁ። ለማን የሰዋችሁ እንዳለ ዛሬ በኢየሱስ ስም መሰዊያችሁን ማየት ይሁን። አብርሃም ለዚህ ነው በእምነት ይዞት ሄደ ይላል። በእምነት ሌሎቹን በዚህ ቆዩ፣ እኔና ልጄ ብቻ ደርሰን ምን እናደርጋለን? ሰውተን እንመጣለን ለእግዚአብሔር። እግዚአብሔርን አመልከን እንመለሳለን። መንገድ ላይ ያለ ልጁ ጠየቀው። በጣም ከባድ ነው የእምነት እርምጃ ስል የአብርሃም የእምነት እርምጃ በጣም ከባድ ነው። አቴንሽናል አይደለም፣ ሪያሊቲ ነው። ከአብራከፍ ከጉልበቱ የወጣውን ልጅ ለመስዋዕት እንደዛ ደፍሮ ሰይፍ ይዞ መሄድ እጅግ በጣም ከባድ ነው። ልጁ ጠየቀው፣ አባቴ ሆያል ወትሮ እኔና አንተ እዚህ ለመሰዋት ብዙ ለመስዋዕት ስንወጣ ከተለመደው የዛሬ ለየት ይላል። ምን አይተ ነው? በጉሳ ታስጎትተኝ የነበረው ታስለምደኝ የነበረው በግ የት አለ? ለመስዋዕት ይዘን የምንቀርበው በግ የት አለ? ለእግዚአብሔር ይዘን የምንወጣው በግ የት አለ? ዛሬ ምንድን ነው አለ። ይሄ ባይዛዌ ከሰይጣን የመጣ ጥያቄ አይደለም። እግዚአብሔር ከነዚህ ነገሮች በኋላ ፈተነ ይላል። በልጁ አንደበት ላይ ሆኖ የጠየቀ ያለው ዴቪን አይደለም፣ ጋድ ነው። እግዚአብሔር ነው አብርሃምን እምነቱን የፈተነ ያለው። ምን ያህል እንደሚወደው ምን ያህል እግዚአብሔርን እንደሚያከብር እግዚአብሔር ራሱ ነው በይስሐቅ አንደበት ሆኖ በጉ የት አለ ያለው። አላባጄና ማካታራባሽ ተላባራዳቦስ አብርሃም እንደዚህ አለ። ከእምነቱ ፍንክች ሳይል ይመስለኛል አይኑን ጨፍኖ አንድ ሰው ከፍርሃት የተነሳ ታውቃላችሁ፣ ከምድር ግራቪቲ በላይ ከፍ ባለ ወይም በተንጠለለ በትንሽ ድልድይ ላይ ብትሻገሩ ታችሁን ስታዩ በጣም ስጋት ነው የሚወርድባችሁ። ስለዚህ አትመለከቱም፣ ቀስ እያላችሁ ነው የምትሄዱ፣ ወደ ላይ ያያችሁ እስክትሻገሩ ድረስ ያያችሁለት ማለት ነው። መሄድ አትችሉ ይመስለኛል። የይስሐቅን አይን አላየውም ብዬ አስባለሁ። ልጁን ለመሰዋት እየሄደ የሚያይ አይመስለኝም። በእምነት እንደዚህ አለ። የመስዋዕቱን በግ አለ እግዚአብሔር ያዘጋጃል። አንደኛ የእምነት ጉዞ እግዚአብሔርን ያስከብራል። አሜን። እግዚአብሔርን እናንተ ያመናችሁለት፣ እናንተ አምናችሁ የወጣችሁለት፣ እናንተ በእግዚአብሔር የታመናችሁለት ኤላ ባራዳ ጋላ ባራዳ በእናንተ መሰዊያ በእናንተ ህይወት እሱ ይከበራል። የአፉን ቃል ነው ሶ የገዛ የአንደበቱን ፍሬ ይመገባል። አብርሃም የተመገበው የተናገረውን ነው። እግዚአብሔርን በማመን እግዚአብሔር ወደ ተናገረው ወደ ሞሪያ ተራራ ሊሰዋ ልጁን ይዞ ለማንም ሳያወራ ምስጢር አድርጎ የሄደ ነው። ልጁ እንኳን ሊሰዋ የሚሄድ በግ አለ በሚል እንጂ ማን ራሱስ እንደሚሞት አያውቅም። ልክ ኢየሱስ
የሚሞትበትን መስቀል እንደተሸከመ ይስሐቅ ሊሰዋ ሊቃጠል የሚለውን የመስዋዕቱን እንጨት ተሸክሞ ነው የሚሄደው። እኔ ይገርመኛል። የ99 ዓመት አዛውንት የሆነውን ሰው ጉልበታም እኮ ነው፣ ገፍትሮ ጥሎ መሄድ ይችላል። ኢየሱስ አምላክ ሆኖ እኮ ነው አምላክነቱን እንደመተካከል ሳይቆጠር ይላል ወደ ምድር የመጣው። ሰው ሆነ፣ ከመላእክት አነሰ ይላል ስጋን በመልበስ። ሄዱ ይላል እንጨትን በመሰዊያ ላይ ረበረበ ይላልና ከረበረበ በኋላ ልጁንም ይስሐቅን ሊሰዋ አጋደመ ይላል። ሰይፍ ከሰገባው ገና ሲመስ የእግዚአብሔር መልአክ ለአብርሃም እንዲህ አለው፣ አብርሃም ያለ ከልጅ ላይ እጅን አንሳ። ኢማያዶ ሶፕራት ያለ አብርሃም አንድ ቀን ያልደለበው፣ አንድ ቀን ግጦሽ ያልሰጠለት፣ አንድ ቀን ከጎርኖ ያላስቀመጠ፣ አንድ ቀን ውሃ ያላቀረበውን በግ እግዚአብሔር እንዳፉ ቃል አምኖ የሄደው እግዚአብሔር የመስዋዕቱን በግ አዘጋጀ ይላል መጽሐፍ። በእውነት ላለ እናንተ ዛሬ የእምነትን እርምጃ ስትጓዙ እግዚአብሔር በእናንተ ህይወት ላይ እያሽቆለቆለ ያለውን ገበኦን አይታችኋል። በኢያሱ ዘመን ላይ አንቺ ፀሐይ አላት፣ ቀን ምድር ጠላቶችን እያየው እስኪመታ ድረስ እንድታሽቆለቁ ያልፈቅድም ቁም ያለ የተፈጥሮውን ስርዓት ቀጥ አደረገ። ያመናችሁ ለት እግዚአብሔር የማይሆኑ የእስራኤል ህዝብ እኮ የኤርትራን ባህር በእምነት ነው የተሻገረው። በእምነት አብርሃም ያመነው እግዚአብሔር አዘጋጀለት። ያዘጋጃል፣ የእምነት እርምጃ ያዘጋጃል። አዎ አልሰራም። 2 ሜትር ጉድጓድ ከምትቆፍር ብታምን ይቀላል። የያዝከው ኢየሱስ እንደሚያዘጋጅ በስነ ፍጥረት ላይ ጌታ እንደሆነ በስጋ ለባሽ ላይ ሁሉ በአማልክት ሁሉ የሚፈርድ አምላክ እንደሆነ ያመንክ ዕለት አትጠራጠር። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክቶች ይሰፍራል እንጂ ወከባ ወይም ሽብር፣ ሁካታ፣ በሽታ ይሰፍራል አይልም። እመነኝ። ይህን ስናገር ዝም ብዬ አይደለው። እግዚአብሔር አምላክ ከሌለበት የሚያዘጋጅላቸው ሰዎች አሉ። አዘጋጅቶ የሚከብርባቸው ሰዎች፣ ተዘጋጅቶላችሁ የምትከብሩ ሰዎች አላችሁ። እምነት ከእሳት ውስጥ ያወጣል። የትኛውም ክርስቲያናዊ ማጆሪቲ ማለት ነው የምናመልከው አምላክ ያድነናል፣ ባያድነንም ግን አንሰግድም አይል። ባያድነንም እሱ ይመለካል አይል። እነኛ ሶስቱ እኮ ከእሳት ውስጥ ወጡ ይላል። የአማልክት ልጅ የሚመስል አራተኛ ያለውና እባክህ የልዑል ልጆች ወደዚህ ውጡ እስኪባሉ ድረስ እሳት በላያቸው ላይ ውሃ የሆነበት 7 እጥፍ ያነደዱት የእቶኑ እሳት መላ እንኳን የእቶን እሳት ተውና በብረት የጋለ በብረት ምጣድ ላይ መቀመጥ ይቅርና በአፈር የተሰራ ዳቦ ቤት እንኳን ሲከፈት ለመግባት ወላፈኑ በጣም ይከብዳል። ምናልባት በአትራ የሚስቡ የድሮ ዳቦ ቤትን አሁን ግሎባላይዜሽን ሆኖ የመጣውን አይደለም ማወራው። የዛ ወላፈን እንኳን ለመቅረብ ይከብዳል። አማኝ ከዛ ውስጥም ይወጣል። ራባ ጃላባ አምኖ የሚንቀሳቀሱ ሰዎች እግዚአብሔር ይከበርባቸዋል አለ ጌታ። በልጆቼ ላይ ይከበራሉ አለ እግዚአብሔር። ከእናንተ እንድታምኑ ነው የሚፈልገው። ክርስቶስ ስለእናንተ እንደሞተ እንደተቀበረ ሞትን ድል አድርጎ እንደተነሳ ብቻ እንድታምኑ ነው የሚፈልገው። ስለዚህ እግዚአብሔር በአብርሃም ቤት ላይ የጀመረው ሊመጣ ስላለው መሲህ ምሳሌ ነው። አዲስ ኪዳን ነው። አብርሃም ያላዘጋጀው ልክ ዮሐንስ ነው ያለምን ኃጢአት የሚያስወግድ እግዚአብሔር በግ እንዳለው በአብርሃም ቤት የጀመረው የይስሐቅ ከዛ ከጥፋት ድኖ መመለስ ሳይሞት በነፍስ መመለስ እግዚአብሔር አምላክ የሰው ልጅ እንዳይጠፋ ስለ ሰው ልጅ የኃጢአትን መስዋዕት እንዳዘጋጀ
የአንድ ኃጢአተኛ መፈታት ምሳሌ ነው። ስለ ኃጢአቱ እግዚአብሔር መስዋዕት አዘጋጅቶ እኛ ያልሰራውን እንዲሁ በጸጋ በማመን ብቻ መዳንን አዘጋጀ ይላል። አብርሃም ለዚህ ነው ያመነው እምነቱ ጽድቅ ሆኖ ተቆጠረ ይላል። ሰርቶ አይደለም፣ አምኖ። ስለ እኔ እኮ አለ፣ በቃ ስለ ልጄ ፈንታ አለ የሚሰዋ በግ እግዚአብሔር አዘጋጅተዋል አለ። ያለምን ኃጢአት ሁሉ በልጁ በኢየሱስ ላይ እንዲቀመጥ ነው እግዚአብሔር ስላለም በአዳም ለተላለፈ ለገባው ሞቱን ፍጥረት በኃጢአት እንዳይሞት እንዳይፈረድበት የዘላለምን ሞት እንዳይሞት እግዚአብሔር የመስዋዕቱን በግ አዘጋጅ። ስለዚህ አብርሃምና ልጁ ደስ የተሰኙ ራባጃዳማስ ቤላራዶስ ኩምባራዳላባራዳባስ እግዚአብሔር መልአክ እንደዚህ አለ፣ በእውነት አለ እንዴት እንደምትወደኝ አየሁታል። የገዛ አንድ ልጅህን ሌላ ትርፍ ልጅ የለም፣ እሱም የምትወዱ ጠጪውን አላለ፣ የምትወደውን። ለምን እንደሚወዱ ታውቃላችሁ? የሽምግልናው ልጅ ነው። የሽምግልናው ልጅ ነው። በሽምግልና የወለደው ልጅ ነው። በስተርጅና ላይ የመጣ ልጅ ነው። እግዚአብሔር ተናግሮ የተስፋው ዘር በይስሐቅ ለአብርሃም ስጥ የኪዳኑ ዘር ይስሐቅ በይስሐቅ እንደሚባረክ ኢላፓረ የአብርሃምን በረከት በልጁ በክርስቶስ ኢየሱስ በዚህ ዘመንም ለሚያምኑት ሁሉ እግዚአብሔር አዘጋጅቷል። አትጠራጠር። ለባራዳላባስ ፍጥረታዊ አንዳንድ ጊዜ የምንቀበለውን ነገር ናቹራል ነው፣ መስራት አለብን። አዎ እንሰራለን፣ ግን መለኮታዊ ነገር ላይ ማመን አለብን። አንዳንድ ጊዜ እውቀት የሌሉ ሰዎችን ይሁን የሚባል ነገር አለ አይደል? አንዳንድ ነገር በቃ ይሄ እንደዚህ ነው ይሁን ማይሰማ ነው ይሁን ሶሪ፣ ስለዚህ ቃል ግን ገገማ የሚባል ሶ አብርሃም አለ ስል እንደዛ ነው ያመነው። ታዲያ በአብርሃም ህይወት ላይ ቃሉ ሰርቶ በእኛ ህይወት ላይ አይሰራም እንዴ? ህያው እኮ የእግዚአብሔር ቃል ለአብርሃም ብቻ ሰርቶ በእኛ ዴድ አላደረገም። ቃሉ ህያው ነው፣ ለሚያምኑት ሁሉም የሚሰራ ቃል ነው። በክርስቶስ ላመኑት ሁሉ እግዚአብሔር ያደርግላቸዋል። ለዚህ ነው አንደኛ የእምነት እርምጃ እግዚአብሔርን ያስከብራል። የመልእክት ሐሳብ እንግዲህ የእምነት ኃይል ቃል የአብርሃም የእምነት እርምጃ በመልስ ነው ያገለግልኩ ያለውና እግዚአብሔርን ያስከብራል። ሁለተኛ በህይወታችሁ ላይ የሌለውን ነገር እንዳለ አድርጎ የማምጣት አቅም አለው። አይናችሁ ያላየውን፣ ጆሮአችሁ ያልሰማውን፣ በልቦናችሁ እንኳን ይሄ ነገር ይሆናል ያላለችውን ነገር ከሌለበት ያመጣዋል። ቼላ ፓራና ስታምኑ ነው የሚዘጋጀው። እምነት ማለት ገና ጸልዬ አመን ብላ አይደለም። አሁን የሰበኩልህ ሆኖልሃል። ራባ ጄና ማሶላ ባራዳስ ተቀብያለሁ በል። ፕሪስካድ ተቀብየዋለሁ። ጋድ ብሌስ ዩ ቴንክ ዩ ጂሰስ ቴንክ ዩ ሆሊ ስፒሪት ቴንክ ዩ ጋድ ቴንክ ዩ ፋዘር ስለሰጠኸኝ። ያልተሰጠላችሁ የለም፣ ተሰጥቷል። እኔ ዛሬ ላሉ የተሰጠላችሁ እንዳታዩ፣ እንደ አጋር አይናችሁን የጋረደ ምንጫችሁ እንዳታዩ፣ የሸፈነ የትኛውን ጨለማ የተመታዩ። አንደኛ ጌታን ያስከብራል፣ ሁለተኛ ያዘጋጃል ወይም ያበጃቻል፣ ያመቻቻል፣ ያደላድላል። በእምነት አንድ እርምጃ ስትሉ፣ በእምነት ሁለት እርምጃ ስትሉ፣ በእምነት ሶስት እርምጃ ስትሉ እግዚአብሔር ምስክሬ ነው። እኔ አካውንት ይሞላል አለለም። እምን ብቻ እግዚአብሔር ከጠበቅከው በላይ ያደርጋል። እሳት ውስጥ ገብቶ መውጣት ካለኮ ከአንበሳ ጉድጓድ ከአናብስት አንደበት ላይ ሕግ ወጥቶ በሜዶስና በፋሪስ ታትሞ በዚህ ቀን የንጉሥ አዋጅ ይከበር፣ ማንም ሰው እንዳያመልክ እንዳይሰግድ ተብሎ ለወርቁ ምስል ይሰገድ ተብሎ 120 መሳፍንቶች ከሶ ዳንኤል ቀድሞ እንደሚያደርጉ አሁንም በእግዚአብሔር ፊት የምስራቅ ደጅ ከፍቶ ይላል ይጸልይ ነበር በቀን 3 ጊዜ ይላል። ሕጉ እኮ ወጥቷል። አትጸልይ በዚህ ቀን የሚል ሕግ ወጥቷል። ሕጉ እያለ እመኑ፣ እግዚአብሔር ያሻገራችሁ። ኢማራዳላባስ አይሆንልሽም የሚል እያለ ኢማንቶር አይሳካልሽም እያለ ስታመኝ ከሌለበት ይመጣል።
ይዘጋጃል። ጎትተሽ ይዘሽ ያደርሽው ነገር አስረሽ ገዝተሽ በገንዘብሽ እጅሽ ያልገባበት መለኮት ከሰማይ ያዘጋጀው ኤላ ባራዳ ላባራዳ ቦስ ኢማንታራባ ሺካታም ባራዳ ላባራዳ ማላዶ ፕራዲያ ካማንታራባ ጂሰስን የሚዘጋጅ ነገር አለ። አንደኛ እግዚአብሔርን ያስከብራል፣ ሁለተኛ ያዘጋጃል። የእምነት እርምጃ ያዘጋጃል። አሁን አንተ በእውነት በዚህ ዘመን ላይ እምነት እኮ ድሮ ቀር፣ እምነት አሁንም አለ። አሁንም እንደዚህ ያለ ነገር አትስሙ። ሰይጣን ከእምነት እንድትጎሉ ነው። በእግዚአብሔር ፊት አለማመን ደግሞ ኃጢአት ነው። ዘካርያስን በሉቃስ ወንጌል ላይ በእግዚአብሔር ፊት የሚቆም መልአክ ነኝ ብሎ ነው የተናገረው። ገብርኤል ነኝ። በጊዜው የሚፈጸመውን ትንቢት ስላላመንክ አለ ከዚህ በኋላ ሌላ ነገር ልትናገሩ ዲዳ ትሆናለህ አለ። ኢላባጃራባዳባናባ ዘካርያስ እኮ በገብርኤል ፊት ላይ ቆሞ ገብርኤል እኮ የቃይምት የሚያመጣውት መልእክት ይፈጸማል። እኛ እኮ በእግዚአብሔር ፊት በልጁ በኢየሱስ ነው በእግዚአብሔር ፊት የቆም ነው። በአብ ፊት እኮ ቆመናል። ልጁ ደሙ እኮ ወደ አብ ዘንድ እንገባ ድፍረት ሆኖልናል ይላል። ቅዱሱን ደም ይዞ እኮ አስገብቶናል። ታዲያ እንዴት አይሆንልህም? አንድያ ልጁን የሰጠው ከልጁ ጋር ሌላውን ነገር አሳልፎ እንዴት አይሰጣችሁም እኮ ነው የምለው። እግዚአብሔር ለዓለም ኃጢአት ለምድር ኃጢአት በምድር ለሚኖር ለሰው ልጆች ለአዳም መተላለፍ ያዘጋጀው ልጁን ከሰጠ ከገደለልን ቁሱን እንዴት አይሰጠንም? አናማንቱ ረባ ኤላባ ሾካታም ባራናባስ ያዘጋጃል። እመኝን ያዘጋጅልሻል። ፔላዶሮ ሎቦ ሲዘጋጅልሽ ያለው ይዘጋጅ። ሁለተኛ ያዘጋጃል። መጽሐፍ እኮ ዕብራውያን ላይ 11 ላይ ያዕቆብ ይላል ለመጣ ያለውን ዘመን አይቶ በእምነት ይላል ልጆቹን ባረካቸው ነው የምለው። ለነገያቸው ስንቅ እንዲሆን የእግዚአብሔርን ቃል ነው የሰጣቸው። ነጊያችሁ አለ በእግዚአብሔር ቃል ላይ ነው የነጊያችሁ ደስቲኒቲያችሁ አለ በእግዚአብሔር ቃል ላይ ተመስርቷል አለ። ነገን የምትኖሩ በጥረት አይደለም። ነገን የምትኖሩ አለ በሩጫ በመድከም አለ በመባከን አይደለም አለ። ነገን አለ ወደ ፍጻሜያችሁ የሚያደርሰውን ቃል ሰጣለሁ፣ ኑ ወደፊት ተቀረቡ አለ። ምንም ነገር እኮ እንኩ ብሎ ለአካውንታቸው ትራንስፌር ያደረገ እንደ ዘመኑ እንደ አሁኑ ነገር እንኩ ብሎአቸው የሚሰጥ ነገር በእጃቸው ይሄ ያንተ ነው ይሄ ያንተ አልሰጣቸው፣ ባረካቸው። አማኝ ሰው ጋር ስትመጣ በረከት ነው የምታገኘው። ላባራዶሶ ደስቲኒቲን የሚያስተካክል የህይወትን ዘመን ፍጻሜህን የሚያቀና የእግዚአብሔር ቃል አለ። ያዘጋጃል። እስራኤል ተንበርክከው ይላል ነጊያቸውን ከያዕቆብ አፍ በሚወጣ በእግዚአብሔር ቃል። ርብቃ እኮ እንደዚህ አለች። ሁለቱ ልጆች ያለ ኤሳውና ያዕቆብ ሲሞቱ ማየት አልፈለግም፣ ይልቁንስ ቶሎ ብለህ ባርከህ ሸኘው አለች። ወደ እሱም ወደ ይስሐቅ አስገባቸው። ይስሐቅም ነገ ላይ ለያዕቆብን ምን መቅጠም እንዳለበት ሁሉ በሰማይ ባረከው ይላል። የልጄ እርሻ እኮ ነው ያለው። እንደ እግዚአብሔር ማሳ ላፕራዳ በሰማይ ጠል ይረሰርስ ሽቱ ይሆናል። ያዕቆብ ይዞ የወጣው ነገር አለ እንደ ከአባቱ ቤት ባዶ እጅ ብትር ይዞ እኮ ነው ሄደው። ብትር ይዞ እናገራለሁ። ደስቲኒቲያችሁ በቁስ ላይ አይደለም። ዛሬ ደስቲኒቲያችሁ በእግዚአብሔር ቃል ኢየሱስ ይናገራል። የሰው ልጅ አለ በእንጀራ ብቻ አይኖርም ከእግዚአብሔር ዘዳግም ያለው ከእግዚአብሔር አፍ በሚወጣ ቃልም ጭምር ነው ያለው። ደስቲኒቲያችሁ የሚወሰነው በእግዚአብሔር ቃል ነው። እመነኝ፣ ይዘጋጅልሃል። ላ ፓራዶሶ ላማንታራ ያዘጋጅልሻል። ዞማ አኑካታያ ሊብራዳስ ይዘጋጅልሃል። ካልጠበቅሽበት ካላሰብሽበት አንድም ቀንክ በዚያ አቅጣጫ ብለሽ ሎኬሽን ባላደረግሽበት ሳይድ ፖዚሽን ባላደረግሽበት አቅጣጫ እግዚአብሔር ያዘጋጃል። እግዚአብሔር ሲከበር የሚዘጋጅ ነገር አለ። እኔ በቃ ዝም ብሎ የሚመጣ ነገር አለ። ዝም ብሎ ማለት ሰተት ብሎ ሲከተለኝ ነው ማየው።
የት ነው ያለ ሲፈልገኝ አለው። ፈልጌው የሚሄድበት ጉዳይ የለም። ፈልጎኝ የሚመጣ ነገር ግን አለ። ማምኖ ሄድ ነው። እግዚአብሔር የሚያዘጋጀው ነገር አለው። አላቤራዳ ጋባራዶስ ኢምባራዳ ላባራዳባስ ዜቴኬምባራዳ ላባራዳቦስ ኤጄቤዳላ ሙርታ ካምባያኑስ ኢሊባሃቱ ያዱሽ ይዘጋጃል። የሚገርማችሁ ናዝራዊ ስፒሪት ያለበት ሰው የነካ ነገር ሁሉ ወደ ብሌሲንግ እንጂ ዴታ አደግም። ወደ መሞት ወደ መጥፋት አይመጣም። ወደ ህይወት ነው የሚመጣው። ናዝራዊ አኖይቲንግ ካለብህ የክርስቶስ መንፈስ ካለብህ በመንፈሱ ከተጠመቅ በመንፈሱ ከተነካ አንተ የምትነካው ነገር ሁሉ የተባረከ ነው። መርገምን ወደ በረከት የመቀየር አቅም አለብህ። ቼላ ኮቶራባስ ማላዱ ዛባራዴላባስ ኢየሱስ እኮ ለነ ፒተር የሰጣቸው ቃል ነው። ቃል በደከሙበት ማለዳ መጥቶ ቃል ሰጣቸው። ጴጥሮስ ለዚህ ነው አንተ ቃል በቃል መረበን ጥላለዋል። ኢና ሞሎ በእግዚአብሔር ቃል በእግዚአብሔር ድምፅ ማጆሮ በእግዚአብሔር ምሪት ማላዶ ሶፕራዳ ኬላ ካለፋችሁበት ከደከማችሁበት ካልጠበቃችሁበት አምናችሁን ስትንቀሳቀሱ እግዚአብሔር ያዘጋጃል። ኤላራባሽካ ያዘጋጃል። ማላቶሮቦስ ያዘጋጃል። ባራዴላ ማንቶስ ሰይጣን እንዳወራ አይደለም። ሰዎች እንዳወሩ አይደለም። ስጋም እንዳወራው አይደለም። እግዚአብሔር እንዳወራው ነው የሚሆንላችሁ። እግዚአብሔር እንዳለው ጌታ ብሏል። የእምነት እርምጃ አንደኛ ያስከብራል እግዚአብሔርን፣ ሁለተኛ ያዘጋጃል ወይም ያበጃጃል። ይሰጣችኋል። እንዴት አትበሉ። እንዴት ሰይጣን ብዙ ጊዜ መጥቶ እግዚአብሔር ባወራልኝ ነው። ብዙ ጊዜ የልብን እግዚአብሔር ያወራውን አያውቅም። አንተ ስታግሮመረም ነው። እሱ ጥያቄ ያቀርብልሃል። በዛ ጥያቄ ልክ እኮ ነው ብለህ አምነህ ተቀብለህ ስትለፈልፍ እሱ ደግሞ ወጥመድ ያዘጋጅልሃል። የልብህን አውቅ። የልብን የሚያውቅ እግዚአብሔር ብቻ ነው። ሰይጣን የልብን ያውቅ ዘንድ አልተሰጠም እድል ፈንታ። ግን በአብርሃም ቤት በዘፍጥረት 22 ላይ ተናገር ያለው ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። አብርሃምን የፈተነው ሰይጣን አይደለም፣ እግዚአብሔርን የፈተነው። ሰጪውን ነው ወይ የሚፈልገው ወይስ ስጦታው ላይ ነው ወይስ አይኑን የጣለው? እስኪ አብርሃም እንዴት ነው ሰምቷል? ከእግዚአብሔር አፍ የወጣው የኪዳኑ ዘር ለአብርሃም ተስፋ በይስሐቅ እንደሚባረክ ተናግሮታል። እግዚአብሔር መጥቶ ያንን ነው ዘሩ የሚባዛበትን ነው ሰው አለኝ ያለው። በተሰጠው ስጦታ ላይ ነው ወይ አብርሃም እስኪ አይኑን የሚጥለው ወይ ሰጪውን እኔን ይመለከተኛል አለ። ላኮምባራዳባስ ኤላዱ ሳፓያኑንት አቤት የኔ ጌታ፣ አቤት የኔ ኢየሱስ እወድሃለሁ። በእኔም ህይወት ይሰራል፣ በአንቺም ህይወት ይሰራል፣ በአንተም ህይወት በእኛ ህይወት ይሰራል። እመነኝ። ያመንክ ዕለት የእምነትን እርምጃ ስትጓዝ ነው እግዚአብሔር የሚከብርብህ፣ ነገሮቹ የሚዘጋጁ። እውነት እኮ ከተናገረኝ 20 ዓመት ሞላኝ፣ ከተናገረኝ 50 ዓመት ሞላኝ፣ ከተናገረ 10 ዓመት ሆነ፣ 2 ዓመት፣ 5 ዓመት፣ 6 ወር ሆነ። ምንድን ነው የኔ ህይወት? እግዚአብሔር አያይም? ያያል። እግዚአብሔር ሁሉንም ይመለከታል፣ ያያል። መጽሐፍ ሲናገር የእግዚአብሔር አይኖች በምድር ሁሉ ናቸው ይላል። ሁሉን የሚያውቅ እግዚአብሔር ሁሉንም የሚያውቅ አምላክ ነው። ያንተ ጉዳይ ይገባዋል፣ ያውቃል። እመን። ሰይጣን ከእምነትን ለማጉደል እንጂ ቁስን ለመውሰድ አይደለም የሚመጣው። ባለበት ፎዝ እንድትሆን ነው የሚፈልገው፣ እንድትቆም ይፈልጋል። እግዚአብሔር የምናገረውን ካፉ የሚወጣውን ቃል ስራው እንዳታምን ማድረግ ነው። የሰይጣን ስራ ትልቁ ተልእኮ በእግዚአብሔር ላለን እምነት ማጉደልና እግዚአብሔር የምናገረው እንዳታምን ነው የሚፈልገው። እሱ ካንተ ሌላ ነገር አይፈልግም። ለቶማስ ጌታ ኢየሱስ ክርስቶስ ያለውን ታውቃላችሁ? በተዘጋ ቤት ከገባ በኋላ የትንሣኤ ማግስት
እኔ አለ እጄን ሰድጄ አለ የተቸነከረበትን ጎኑን ጦር የተወጋበትን አለ በቀዳዳ ውስጥ አስገብቼ ካልሆነ በቀር አላምንም ስል ኢየሱስ ተገለጠለትና ና አምጣ እጅን አለ። ያመንክ እንጂ ያላመንክ አትሆናል። ኦ ማይ ጉድነስ አለ ጌታ ሆይ አለ ጌታዬ አለው እና አንተ ስላያመንክ ሳያዩ ያመኑት ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ላይ ሳያዩ ያመኑ በእምነቴ እግዚአብሔርን አለ ከኔ ጋር ነው። ኢየሱስ አብሮ አለበት። ኢየሱስን እኮ በእምነት ነው ያየው። በመንፈሱ በውስጥ እንዳለ የእግዚአብሔርን ቃል በማመን ነው። ከዛሬ 2000 ዓመት በፊት አባቴም አልነበረም፣ ወላጆች አልነበሩ። ያው እንግዲህ መጽሐፍ ማንም አባት ይባል ዘንድ አይፈልግም፣ ማንም አባት አይባል ነው የሚለው ይላል። ስለዚህ ወላጆቻችን ከዛሬ 2000 ዓመት በፊት አልኖሩም። ግን የተመሰከረልን ህያው የእግዚአብሔር ቃል አብሮ አለ ከኛ ጋር። ያ ቃል እውነት ነው፣ ትሩዝ ነው። ሲላ ባራዳ ባራባዛ ሁለተኛ እግዚአብሔር ያዘጋጅላችኋል፣ የአንደበታችሁን ፍሬ ትበላላችሁ በጌታ በኢየሱስ ስም። በጌታ በኢየሱስ ስም ስራ ፈቶች የምናገሩን ወሬ አትስሙ። የእግዚአብሔር ቃል ህያውና የሚሰራ ነው፣ በእነሱ አይዘበትም። እነሱ ስላሉት የእግዚአብሔር ቃል አይዘበትም፣ ህያው ነው፣ ይሰራል። ይሰራል። ገለታ ተባረክ። እግዚአብሔር አምላክ አብዝቶ ይባርክ። ተባረክ። በዚህ አጋጣሚ ታብ ሼር ያደረጋችሁ ታብ አድርጉ፣ ሼር አድርጉ፣ ለሌሎች አድርሱ። እግዚአብሔር ይባርካችሁ። ያዘጋጃል። ዮሴፍ እኮ አይቷል፣ ህልሙን ሪሊ አይቷል። ሲያይ አባቱ አብሮት አላየም። ሲያይ እናቱ አላየችም፣ ራሔል አላየችም። ሲያይ የገዛ ያዕቆብ ከሌላ የወለዱ ወንድሞቹ አላዩ። ግን ዮሴፍ አይቷል። እነሱ ባይገባቸውም እነሱ አምነው ባይቀበሉም አይቷል። ላየህበት ነገር ምን ያህል ነው ዋጋ የምትከፍለው? አብርሃም ሰምቶ ተለይቶ ወጥቷል። አሁን ሰምቶ የወጣውን እግዚአብሔር ከ20 ዓመት ከ23 ዓመት በኋላ ፈጽሞለታል። አሁን ደግሞ ፈተነው ይላል። ሰው አለኝ አለው። ማቱምባ ያ ሐሉዛ ፓካራ ዲያላባሽና ማንቶር ዳላባስ ሰው አለኝ፣ ሰው አለኝ፣ ፈልጓለሁ አንተንና ልጄን አለ በሞሪያ በሚባል ኦፊስ ውስጥ እዛ ቢሮ ውስጥ ፈልጋለሁ፣ በግላችሁ ፈልጋለሁ እና ተልኮውን ሚሽኑን ፈጽምልኝ፣ ይሄን አድርግልኝ፣ ሰው አለኛል። ማራዶሶ ያዘጋጃል አለ፣ ያዘጋጃል አለ በጓል ከዲም ጣላቅም ከዲውን አላቅም ብቻ ተናግሯልና ሂድ ነው ያለን። ሰው አለን ስላል ሄዳለሁ። ሰጪው አለ እንደገና ቢሞትም አለ በዚህ በሞተ ማፀን ውስጥ አስቀምጦ ይሄን ካሳያል አመዱን እንኳን ይስሐቅ ያደርግልኛል ብሎ ሄደ ይላል። ማላዶሶ ፕራዲያና ማንታራ ላላባራዳባ ዛሬ መጥቶ እግዚአብሔር ልጅህን ሰው አለኝ ፈልጋለሁ ብል በእውነት ታደርጋለህ? በእውነት አብርሃም በዛ ዘመን ለእግዚአብሔር ተለይቶ ሊጠራ በወደደው እግዚአብሔር በሱ ዘር አልፎ እንዲጠራና ታላቅ ሕዝብ እንዲያደርግ ለገባለት ተስፋ ታማኝ ሆኖ ከተገኘ ተለይቶ ከወጣ በልጁ በክርስቶስ ያመንሽ አንቺ እንግዲህ የአዲስ ኪዳን መስዋዕት ምስጋና ነው። ለእግዚአብሔር መታዘዝ ነው፣ የፍቅር መታዘዝ። ኢየሱስን ማንም ሳያስገድድ መቀበል። ጋድ ብሌስ ታደርጋለህ። አምጣ ልጅህን እፈልጋለሁ ብል በኢየሱስ ስም የሰይጣን ነው። እግዚአብሔር ወቃውት ነው የምትለው፣ መታውት ሰበርኩ ነው የምትለው። እርግጠኛ ነኝ አብርሃም እንደዚህ ያላለ ድምፁን ያውቃል። ይሄ ድምፅ የማን ድምፅ እንደሆነ
ለይቶ ያውቃል። ታዘዘ ይላል። ኢላባጃ ላባራ ላባራ መታዘዝ ውስጥ ያለውን በረከት መብላ ዛሬ ትበላላችሁ በኢየሱስ። የሆነ ፈልጋችሁ ሳይሆን በመታዘዝ ፈልጓችሁ የሚያገኝ የእግዚአብሔር ረድኤት በላችሁ ላይ ዛሬ ሲቀመጥ ነው የማየው። ውስጣችሁ ያለው ነገር ዛሬ በኢየሱስ ሲወለድ አያለሁ። ከሌለበት ሲመጣ አያለሁ። ይህም በእግዚአብሔር አይን ቀላል ነው አለች። ቀላል ነው ስማይ ሲምፕል አለች። እግዚአብሔር ሲያይ ቀላል ነው አለች። ቀላል ነው፣ በጣም ቀላል ነው አለች። በጣም እኔ በጣም ደስ ይለኛል። ይዘጋጃል። በህይወቴ የእግዚአብሔርን መንግስት አገለግላለሁ፣ ሰራለሁ፣ ግን ሁሌ ያዘጋጅልኛል። በዚህ በኩል ላይ ወስዶ ሲከለክል በዚህ ያዘጋጃል። እኛውን ይቅርታ ያዘጋጃል። ለዚህ ነው እግዚአብሔር ይስሐቅን እንደዚህ አለው፣ በግራር ምድር ላይ እግዚአብሔር ወደ ግብፅ እንዳይወርድ በዚህም ምድር ላይ እንደሚባርከው ታላቅ ሕዝብ እንደሚያበለጽገው ሲናገር ዘርን ዝር አትውረድ አለ። ምድረ በዳ ነው እኮ በአብርሃም ዘመን እንደነበር የከፋ ረሃብ በሱም ዘመን ሆኖ ነው። ግን አትፍራ፣ እኔ አብሬ ያለው በዚህ ሆናል፣ ከአንተ ጋር ሆናለሁ፣ ታላቅ ሕዝብ አደርጋለሁ፣ ይህን ከተማ አሳልፌ እሰጥሃለሁ። ረሃብ ውስጥ ላለ ሰው ነው ይሄ ድምፅ የመጣው። ሃንግሪ ውስጥ ላለ ሰው፣ ድሎት ውስጥ ላለ ሰው አይደለም። መጽሐፉ በቀጥተኛ ረሃብ እንዳለ ተናግሯል። ግን አመነ ይላል። በቃ አንተ ካልክ አለ እዚህ ድርቅ ውስጥ እቀመጣለሁ። በእግዚአብሔር ድምፅ መቀመጥ እኮ ያበጃጃል። ሰው እንኳን እኮ ሰውን እኮ ከቀጠረ ነገ 6 ሰዓት ላይ ገንዘብ ላቀብል በእንዲህ አይነት ጠብቅ ከተባለ እኮ ማለት ነው ያ ሰዓት እስኪደርስ ምን ያህል ሞቲቡ እንደሚጨምር ቀኑ ራሱ ላይነጋለት ይረዝማል። 1 ሰዓት ነው 10 ሰዓት ይሆንለታል። ያ ሰዓት እስኪደርስ እዛ ቦታ እስኪመጣ ኤማራዳባራባራባራባስ የሌለውን ያለውን ነገር ነው ተጠቅሞ ወደዛ ስፍራ የሚመጣው። እንደ እግዚአብሔር ታዲያ ከተናገረ እንዴት አያደርግልህም? ሰው እኮ ተናግሮ ይዋሻል። እግዚአብሔር እኮ የታመነን ሕያው ነው። ኢላ ብራዴ ሳላማንቶስ ያበጃጃል፣ ያደርግልሃል። ተቀመጥ ያለው እግዚአብሔር ነው። ተቀመጥ አለው። ቁጭ በል፣ እዚሁን እኔ ያደርግልሃለሁ። እኔም እግዚአብሔር ከተናገረ ያንን ቃል እግዚአብሔርን ቃል አምነው አለ በል፣ አለ ጌታ በል፣ ተናጋሪው አለ፣ ቃሉን ያስረከብ የሰጠኛ ለእኔ ይቺ ቁጭ እላለሁ አለ በይ። ያቺ ሴት የሞተ ነገር ነው እሱንም አይቷ ቤቷ ውስጥ አስቀምጣ ሰላም ነው አለች። የቤቷ ውስጥ ቃረዛ አለ፣ ሊያስለቅስ የሚችል ነገር ቤቷ ውስጥ አለ። ፊቷን በሐዘን ጭጋግ ሊሸፍናት የሚችል ነገር ቤቷ ውስጥ አለ። ግን ያን አንከባላ እንዲህ አለች፣ ሰላም ነው አለች። ማልዶ እየመጣ ሰላም ናት እንዴ? ደህና እግዚአብሔር ይመስገን ሁሉ ሰላም። እንደዚህ ስትሉ ሰይጣን አናቱ ነው የሚወጋው፣ አናቱ ተፈትፈጦ ነው የሚወድቀው እና አንተን ሊከስ አይመጣም። ስለዚህ እግዚአብሔር በግራር ምድር ላይ አለ ኤሴቅን ባረከው ይላል፣ እጅግ በለጠገ በዛ ይላል። ተወዳዳሪ ተቀናቃኝ እስከማይኖር ድረስ በከተማ ውስጥ በርትተሃል፣ ከኛ ባለጠጋ ሰው ሆነሃል። ስለዚህ እባክህን አለ ምድራችንን ልቀቅና ውጣ። ውጣ ከውጣ በቃ አልፈልግም ከዚህ ያለህን ይዘህ ውጣ። ምንጭ ሲቆፍር ምናልባት በሎሌዎቹ ተመርቶ እንደዚህ ያለ በአባቴ ዘመን በአብርሃም ዘመን የነበሩ የውሃ ጉድጓድ ምንጮች አሉና ብትቆፈር እኮ እግዚአብሔር ውሃ ይሰጣል።
እኔ ዛሬ ላሉ ጌታ ምስክሬ የዘርህን አትቆፍርም። ዛሬ እግዚአብሔር እውነተኛ ምንጩ ላይ ያቆመሃል። እግዚአብሔር በአብርሃም የተናገረውን በይስሐቅ ሊሰራ የፈለገው ፕሮግራም አለ። ያን ጉድጓድ ደፈኑት ይላል። አራባ ጃላባ እንኳን ደፈኑ። እግዚአብሔር አምላክ ምስክሬ ኤሰቀነ ቢደፍኑ ሰጥናም ቢደፍኑ እግዚአብሔር ሮቦት አዘጋጅቶልሻል። አሜን። ሮቦት አዘጋጅቶልሻል። አሜን። ሮቦት አዘጋጅቶልሻል። ቤቲ ወደ ቃሉ ተመለሽ። ተዩ የሰነፎችን ታያቸው፣ እነሱን ተይ፣ ሰነፍ ናቸው። ስለዚህ ተይና ወደ ቃሉ ነይ። እዚህ ጋር ምን የሚበሉ አትመልሱ፣ አትጻፉ። ይሄ የምንናገረው የእግዚአብሔር ቃል ይቀይረዋል። ሁሉን ተቆጣጥሮ የመቀየር አቅም አለው። ስራችሁን አትፍቱ፣ ባርኳቸው። እግዚአብሔር ይባርክ በሉት። ምክንያቱም ስለ ክርስቶስ መነቀፍ እንደ ብዙ ባለጠግነት ጳውሎስ እቆጥራለሁ ካለ ምንም ይበል ይጻፍ፣ መጻፍ መብቱ ነው። ማንም አንቺ ጋር ደርሶ ሊነካ አይችልም። ቃሉን ብቻ ያዥው። እስራኤላውያኖች እኮ የኤርትራን ባህር ሲሻገሩ ማለት ነው ተከናትሮ ያመጡት ወይም ባህርን ለማስቆም የተጠቀሙት ነገር የለም። ቃል ብቻ ማራ ጋቱምባ ያዳስ ቴና ላባዳባስ ኢላ ቢያካቶምባ ራዳባስ ከርከሮ መንፈስ የተመታ ይሁን። ዘራችሁን የሚፈልግ ከእምነት የሚያጎድላችሁ ከህይወታችሁ ምዕራፍ ከደስቲኒቲያችሁ የሚያስቀር ኬላ ፓራዳባስ ዢላ ባዳ እዚህ ጋር ሰጣሏል። ያዘጋጃል። የእምነት እርምጃ ይዘጋጅላችኋል። በህይወታችሁ ታያላችሁ። በብሌሲንግ፣ በጤንነት፣ በኑሮ፣ በእውቀት፣ በጥበብ እግዚአብሔር ይባርካችኋል። ይባርካችኋል። መንፈስ ቅዱስ ወደ እግዚአብሔር ፍጹም ሙላት እኛን ማሳደግ ነው። አንተ ተናግረህ አይደለም እኮ እግሪ ገብቶ ይባረካል። አስብ አቅድ አይደለም። ድንገትም ግባ ምድርቱ ትባረካለች። መርገምን ወደ በረከት የሚቀይር ኮቨነንት ነው አንተ ላይ ያለው። ኪዳን ነው ያለው። ይሙት ይጥፋ አይኑር እሱ ሰው ይታመም እያሉ ሲደግሙ ድግምቱ ማለት ነው። ልክ ታውቃላችሁ፣ እንሰት ውስጥ የሆነ ኩበት ሲጣል ፓርትላይዘር ነው፣ መዳበሪያ ነው። ታውቃላችሁ አይደል? ያፋፋል፣ ያወፍረዋል። ተሳዳቢዎች ሲኖሩ፣ ደጋሚዎች ሲኖሩ እናንተ ህይወት ላይ የተለያየ የጠብ በቃ ደስ ይበላችሁ። ሲዝናችሁ ነው ማወቅ አለባችሁ። እግዚአብሔር ያን ጊዜ የተናገሩትን ቃል እያንዳንዱን ወደ በረከት፣ ወደ ፋይናንስ ማላዶሻ ፓራዳላላ ወደ ህይወት ማላዶራ ባጃጋላባራ ወደ ብልጽግና ያመጣዋል። ኢላማን ታራባሼ አናባጋቱ ሰፓያኑን ታላዳባላ ራባላ ጋላቦስ ኢላ ብራዲያና ማሼ ለቤደ ኬኔማንቶስ ሳካቱማ ራዲያላ ባራዳቦ ጂሰስ አትደግ ብሎ ትላንት የረገመኝ ጉድ ትሆናለህ አያለው ያለኝ የእርግማን ትንቢቱ ይፍረስ በጌታ ስም። ልቤም አደንግጦ ለእሱ እጅ አልሰጥም። በእኔ ዘመን መልካሙን አያለው። ከዘር መንዘሮቼ ተወራርሶ የመጣ ነፃነት ከልክሎ መንገደን የዘጋ ዛሬ በኢየሱስ ስም ጉልበቱ ይመታ። ወዳጄ ብቻ እቤት ላይ ጌታ አንበሳ ሄላ ባራዶስ። እኔ አንበጣ አይደለሁም፣ የአንበሳ ዘር ነኝ። ኤላ ባራ በዳ ማላዳ በአምባው ፍሬስ ላይ የተቀመጠ ሁሉን መልካም የሚያደርግ ኤራቦስ ጂኖሞስ የሱ ልጅ ነኝ፣ የሱ ልጅ ነኝ። እዳለው ወጣለው በልዩ ምስጋና ኢየሱስን አልፎ
ማነው እኔን ሚነካ? አልነካም አልነካም በወረኛው አልነካም። ሸፍኖኛል የኢየሱስ ደም ሸፍኖኛል የኢየሱስ ደም። ክፉ እንደደሰት እንድስቅ በእኔ ከስከሶኝ እንዲበላኝ አይፈቅድም መድኔ። የሚወረወረው ቀስ ፈልጎ አጥቶኛል። የኢየሱስ ደም በሙላት ጋርዶኛል። አይላለውና የኢየሱስ ደም ጋርዶኛልና የጌታዬ ደም ሸፍኖኛል። ከወረኞቹ እኔን ጋርዶኛልን። ኧረ በስመ አብ አኖራባሻ ካታምባራዳላባራባስ ይላል። እንኳን ልሞት ገና ኖራለሁ ከፍ ብዬ፣ እንኳን ልወድቅ ገና ኖራለሁ ከፍ ብዬ። ተናግሮኛል ኢየሱስ ጌታዬ፣ ቃሉን ሰጥቶኛል ኢየሱስ ጌታዬ። ገና ትኖራላችሁ። ጂኒ አፈር ይብላ። አፈር እንኳን ይጠቅመናል። እሳት ይብላው እሱ ኢላባራዳላባራዳቦስ ጄና ማቱምባራዳባራባስ ሜንታራዳቦስ 10,000 በቀኝ 1,000 ባጠገቤ ሰልፍን ቢያስነሳብኝ አይናወጥ ልቤ። የኔ መታመኛ ጋሻዬ ነው ምለው የሰራዊት ጌታ ቅዱስ እግዚአብሔር ነው። ይጠብቀኛል በጠዋት በማታ ይጠብቀኛል፣ ትጥቅ እንዳይፈታ ይጠብቀኛል፣ መግባት መውጣቴን ይጠብቀኛል። እንዳይኑ ብለን እግዚአብሔር እንዳይኑ ብሌን ይጠብቃቸዋል፣ ይንከባከባቸዋል። ማራዳ ላባራዳ ቦሶ ፕራዴ ላባራዳ ባስ ይጠብቃቸዋል። ተጠብቄ ነው የሚኖረው። ሰው ስለወደደኛ አይደለም። ሰው ይህ ልጅ ይኑር ብሎ ፈቅዶልኝ አይደለም። እለት እለት የኔ መኖር የሚጠላ ባለበት ከተማ ሽቅርቅር አድርጎ የሚያኖረኝ ኢየሱስ ነው። ማዶራ ባጋታ ረባስ ዜላ ባራዳባስ አይኑር አያግኝ ተብሎ ሰልፍ በወጣበት ከተማ እግዚአብሔር በሞገስ ያኖራችሁ ሰዎች አላችሁ። በሞገስ እመነኝ፣ አትለምንም። ባለ መፍትሄ ሆነ ትኖራለህ። ሁለተኛ ያዘጋጀልሃል ለኪሲ ወራዊ አዝቤዛ ለኪሲ ለኑሮ ለላይፍ እና ማንታራ ዳላባራባስ በምድራዊው በሰማያዊው ቾራባ ካቱምባራ ዳላባራዳባስ ሰይጣንን እሳት ይብላው፣ ሰይጣንን እሳት ይብላው። ጆራ ከፈለገ ቦታ ፈልጎ ይከልበጥ። እግዚአብሔር ይባርክሻል። ኤላ ባራዳው ሶማን ታራዳባስ ጆና ኩታምባ ያዱላባ መባረክ ከዘር ነው። ከዘራችን ነው። ከዘራችን ደዌሽን የተቀበሉ እንድትባረኪ ነው። ስላንቺ ህይወት ራሱን መስዋዕት አድርጎ በመስቀል ላይ ያቀረበው እንድትባረኪ ነው። እኔ ጎስቋላ ሆኜ እንዲኖር አይደለም። ይሄ መንፈስ መታውት፣ መንፈሴን መታውት። ይሄ ጭጋግ መንፈስ፣ ያልወደቀ መንፈስ፣ ያልሞተ መንፈስ፣ ያልተሰቀለ መንፈስ በፖቨሪቲ በአንደርስታንዲንግ ፖቨሪቲ አታክ የደረገ አለመረዳት። እኛ ተባርከናል። ገናም እንባረክ፣ ገና እንበዛለን። ቁጭ በል። እግዚአብሔር ዓለምን ያስወርሳል። ዓለምን ትወርሳላችሁ። ዓለምን ሜላዶሶ ዶባላባስ ትወርሳላችሁ። እግዚአብሔር ለአብርሃም ብሏል፣ የአሕዛብ አባት አደርግሃለሁ ነው ያለው። ማጆራ ባጋላ ባራዳባስ እኖ ባራዳላባስ በአብርሃም ዘመን ሰርቶ በቃ ዴድ አድርጓል ቃሉ። ለእኛ ዘመን አያስፈልግም የምትሉ ሰዎች በእናንተ መረዳት ዴድ ሊያደርግ ይችላል። ለእኔ ህያው ነው። እግዚአብሔር ቃል ህያው ነው። ወደ ታችም ወደ ላይም ወደ ግራም ወደ ቀኝም ቨርቲካል ሆሪዞንታል ይሰራል። ማላዶራ ይሰራልኛል። ሸኩባ ቱምባ ያላሱ ማጃራ ዳባራ ዳላባራ ዳባስ
ኤላ ባራዳቦ የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር አቀርበዋለሁ። አመኝ ቃሉን የከበደብኝን ሸክሜን ሁሉ እሱ ላይ ጥዬ በአንዳች ነገር አልጨነቅም አለኝ ጌታዬ። ይሄ ነው የገባኝ ዝም ብሎ መዘመር ወረኛውም እያለ እግዚአብሔርን ማምለክ ትክክል ነው። አይቻለሁኝ ሲሰራ በዓይኔ ትክክል ነው። ክንደ ብርቱ ነው ኃይለኛ። የተናገረው እግዚአብሔር ያደርግልሻል፣ ያደርግልሃል። ሁለተኛ ያዘጋጅላችኋል። እመነኝ፣ ያዘጋጅልሃል። ታብሼር ያደረጋችሁ እግዚአብሔር ይባርካችሁ። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። እግዚአብሔር ይባርካችሁ። ተባረኩ። ያዘጋጅላችኋል። የእምነት እርምጃ ያዘጋጃል። ሶስተኛ ወሰንን ያሰፋል። ወሰንን፣ ዳርቻህን። ከዛ በኋላ እግዚአብሔር እንደዚህ አለው፣ አልከለከልክምና በስምም እያለው አለ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ። ዘሬ የጠላትን ደጅ ኢላዱሳ ቡኩማ አይሄድም፣ አይቀጥልም፣ አብቅቶለታል እየተባለ ግን ትገባላችሁ። ማሮ ሶፓር ትወርሳላችሁ። ሰነፎች የሚያወሩ ከነ ጥቅሳቸው ጭምር እግዚአብሔር ማርከው የሚያስወርሳቸው ሰዎች አሉ። ሉማን ታርዳላ እየጠሉ ሰዎች እሱ ሐሰተኛ ነው፣ እሱ ሐሰተኛ ነቢይ ነው የተባለ ችግር የለም። ፈውስ ካንተ ይቀበላል። ሙላዳ ባራዳባሽ ካንቺ ይቀበላል። ሌማ ካንቺ ቤት ይመገባል። ዙማን ታራባሽ ካንተ እጅ ይበላል። የእግዚአብሔር ቃል ነው የምለው። ሙላ እየጠሉ እየገቡት እግዚአብሔር የጠላቶችን ደጅ ትወርሳለህ። አሜን። ማዳናማስ አሰራር ነው ይሄ። ቃሉ ነው የምለው እኔ አይደለም። ትወርሳለህ። ሄዳችሁ ቃሉን ጠይቁ። እኔ አይደለም። እግዚአብሔር ዘሪያ እንደ ሰማይ ከዋክብት እንደ ወሰንን ዳርቻን የአገልግሎት ዳርቻ የስራ ዳርቻ እናለው ባራዳባሰ የባርኮት ዳርቻ የወሰን ከአቅና እስከ አቅና ትለቀቃላችሁ። በቃ በኪዳኑ ትወርሳለህ። ማን ነው ትወርሳለህ ያለ ካለ ሰማይ ብሎኛል በለው። ሄዶ ይጠይቅ። ከንቲባ ቢጠይቅ፣ የከተማ አስተዳደር ቢጠይቅ ማን ነው የሚያስወር? ሰማይ። ሰማይ ከመጣ ማለት ነው። መጽሐፍ ሲናገር እንደዚህ ይላል፣ የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ናት ይላል። እግዚአብሔር አንተን ልፋርክ ከፈለገ ዘንበል ነው የሚያደርገው። ሀሳቡን ብቻ መቀየር። አጃላ ባዳጋ አልሰጥም ያለው ሰውዬ ሞገስ ሲመጣብህ እባክህን ብሎ መጽሐፉን ይከፍታል። አትገባም ያለ ሰውዬ ደጁን ከፍቶ ያስገባል። ይሄ የእግዚአብሔር አሰራር ነው። የእግዚአብሔር ቃል ሲመጣ ባይዛ በተደላደለ መንገድ አይደለም፣ በተከለከለ መንገድ ነው የሚያሳልፋችሁ። አትባረክም እዚህ ምድር እየተባለ ትባረካለህ። እሱን ካላጠፋን እያለ ትገዛቸዋለህ። ይህ አሰራር ነው። ጁኩምባ ዱልባንያ ሰው ሊሳን አትናገር የሚሉ ሰዎች አሉ። አሁን በውስጣቸው የሚቆጡ ሰዎች አሉ። ከአንተ አልተቀበልኩም። እግዚአብሔር ካናገረኝ በራስ ስሜትና ፍቃድ የምናገረው አይደለም። መንፈስ ተናገር ካለ እግዚአብሔር መንፈስ ከመጣብኝ እናገራለሁ። ከእግዚአብሔር ጋር ነው የሚያወራው። ሉዛ ራባሺ ካማንታ ያሉስ አውሩ፣ ተናገሩ፣ ጸልዩ። እግዚአብሔር የጠላቶቻችሁ ደጅ ያስወርሳል። ትበቃላችሁ። ዳርቻችሁ ይሰፋል። ሶስተኛ እግዚአብሔር አምላክ ዳርቻችሁን ያሰፋል። ዳርቻችሁ ይሰፋል፣ ይሰፋል፣ ይሰፋል። ሰይጣን እሳት ይብላው፣ ሰይጣንን እሳት ይብላው። የሰዎችን አእምሮ ማርኮ ተከራይቶ ቁጭ ብሎ የሚሰራ አላቦዳ ጋላቦስ ማላዳባድ። ሶስተኛ እግዚአብሔር ዳርቻችሁን ያሰፋል፣ ወሰናችሁን ያሰፋል፣ ወሰናችሁን ያሰፋል፣ ወሰናችሁን ያሰፋል፣ ወሰናችሁን ያሰፋል። እግዚአብሔር የአብርሃምን ወሰን ከዚህ እስከዚህ ነው ብሎ በድንበር አልገደበውም።
እንደ ሰማይ ከዋክብት ቁጥር አለ። በቃ የኔ መገኘት የኔ አብሮነት ካንተ ጋር ከመኖር የተነሳ በምትሄድበት ሁሉ እንዲሁ ዝም ብለህ ትበዛለህ። ዝም ብሎ ትበዛለህ። አራ በኢየሱስ ክርስቶስ ስም ዳርቻችሁ ይብዛ። የአገልግሎት አድማሳችሁ፣ ላይፋችሁ፣ ህይወታችሁ፣ ስራችሁ፣ በኑሯችሁ ሁሉ መብዛት ይሁን። በኢየሱስ ክርስቶስ ስም መብዛት ይሁን። እግዚአብሔር ያስፋችሁ በፋይናንስ፣ በአገልግሎት፣ በጤንነት፣ በልጅ፣ በመልካም ወዳጅ። ሃሌሉያ። በኢየሱስም በምትኖሩበት ያስፋችሁ፣ ይባርካችሁ። በገባችሁበት ሁሉ መብዛት ይሆንላችሁ። ቢክሪ ማኑን ድል ነሺዎች ሁኑ። ኤላዞፓር ዳካቱ ሳፓይ አትወርስም ይላል እንደ ወርሳለሁ። ከየት የመጣ መንፈስ ነው? አናቱ ይወጋ። አትወርስሽም ይላል። ትወርሻለሽ። ተነፎችን ሰይጣን የመከረውን እኮ ነው እዚህ የመጡ ዋጋ የሚያስከፍሏችሁ። እዚህ ቤት እንዲህ ያለ ነገር አይሰራም። እግዚአብሔር ቃል ነው የሚሰብክልህ። ትወርሳለህ፣ ያሻግራል። አሜን። ጳውሎስን እኮ እግዚአብሔር ብለዋል እኮ አትሞትም፣ መርከብ እንደሚሰበር ይሰበራል፣ ግን አትሞትም ብለዋል። ትሻገራለህ ብለዋል። ላባራድ መርከብ አሁን ያለ ሁኔታ ራሱ ልክ እንደ እንስስት መልክ እየቀየረ አትሻገርም ልል ይችላል። ትሻገራለህ። አሜን። ትሻገራለህ። ጌታ በኢየሱስ ክርስቶስ ማለዳ መጥቶ የሚከሳችሁ ይውደቅ። ባደረ አንደበት እየመጣችሁ ሊኮንናችሁ የሚፈልግ ጂኒ አናቱ የተመታ ይሁን። ሰማይ ተቀብሎን እዚህ ሰዎች ይከሱናል። የሚከሱን እኮ ገና ለራሳቸው ያልመጡ ሰዎች ናቸው። ለዛው አረ ኢየሱስን ተቀበል። እኛ አሁን እየተባረቅን እየበዛን የምንሰፋበት ነው። እግዚአብሔር ከአጥናፍ እስከ አጥናፍ፣ ከአድማስ እስከ አድናፍ፣ ከምዕራብ እስከ ምስራቅ፣ ከጥግ እስከ ጥግ እግዚአብሔር አምላክ ይጎበኝሻል። ትባረኪያለሽ። ይሄ መባረክን የሚጠላ ጂኒ ብቻ ነው አናቱ የተወጋ ይሁን። በድህነት አትኖሪም። ማነው በድህነት ሞት ያለ? ትሰራለህ፣ ትባረካለህ፣ ታምናለህ፣ ያዘጋጅልሃል። እግዚአብሔር አብሮ ከአንተ ጋር ቆሞ ይሄዳል፣ ይራመዳል። አሜን። ያወያያ ልጅ አለው አጠገቢ ነኝ ጠይቀኝ እኮ ነው ሊሆን ያለው እናገራለሁ ይላል። አሜን። 12 ሰዎች የተከታተላችሁ ነው። እግዚአብሔር መሰክሬ ታሪካችሁ ይቀየራል። አሜን። ታሪክሽ ይለወጣል። እዚህ ነው ሶስተኛ እግዚአብሔር ያለው ዳርቻህን አሰፋለሁ አለ። ካዝማይን አለው ማራቦስ የሆነ ካዝማችሁ የሚባረኩ ሰዎች የሚሰፋ ዝም ብላችሁ ማለት ቧቃችሁ ማድጋችሁ የሚሞላችሁ ሰዎች አላችሁ። እኔ የሚጠላው በዚህ ምድር ላይ የመጀመሪያው ሰይጣን፣ ሁለተኛ ድህነት ነው። ሌላ ጠላት የለም። ሰው ሊሳደበኝ ይችላል፣ ምን ሊል ይችላል። እኔ እንደዛ አይነት ከሱ ጋር ጊዜም የለኝም። ቁጭ ብላ ያወራ እኔ ማውቀው እግዚአብሔር ያወራውን አንድዬ የተናገረውን ቃል ነው ማምነው። ሰማይ የተናገረው መንፈስ ቅዱስ ባወራልኝ ድምፅ ላይ ነው ዴይ ቱ ዴይ ጊዜን ማባከነው። እሱ ባወራልኝ ደስቲኒቲ ላይ ነው ኢንቨስት የሚያደርገው። አሜን። ትባረካለህ። አሜን። እኛ የዘራችን እንድንኖር እንጂ አባተን እንድኖር አይደለም የተጠራሁት። አባቴ ስላልተባረከ እኔ መባረክ አልችልም። ምክንያቱም ዘሬ ከማይጠፋው አንደኛ ጴጥሮስ ስለነት ከኢየሱስ ተወልጃለሁ። ስለዚህ ኢየሱስ መፈወስ፣ መባረክ፣ በህይወት ማኖር፣ ማለምለም፣ የዘላለምን ህይወት መስጠት ይሄ የሱ ኪዳን ነው። ልጁ ስትሆኝ የእግዚአብሔር ወራሽ ነው። ልጆች ከሆናችሁ የእግዚአብሔር ወራሾች ናችሁ ይላል። ለእግዚአብሔር ድንበር አለው እንዴ? አንሊሚትድ ነው። ጋድ ወሰን አለው? እስኪ ድንበሩን የሚያውቅ እግዚአብሔር ድንበሩ እዚህ ጋር ነው የሚል በጭራሽ ወይስ እስከ ምድር ዳርቻ ሄዶ ምድርን የነካለ? በጭራሽ። ታዲያ ይሄ ሁሉ የአባታችን ከሆነ እግዚአብሔር ማይባርከን ምክንያት የለም። ከዚህ በኋላ ማለት ነው ጌታ ምስክሬ ሰጪዎች ትሆናል፣ ለጋሾች ትሆናል። አሜን አሜን። ዳርቻችሁ እግዚአብሔር ወሰናችሁን ያሰፋል።
ይሄ ነው ብለው ሰዎች አይገድቡም። ታውቃላችሁ በዘኍልቍ መጽሐፍ ላይ ብላም እስራኤልን ራገም ስለ ብላምን እንደዚህ አለው ናና ፍጻሜያቸው አይታይም ማለት። ፍጻሜን እኮ እንዴት ያያል? ፍጻሜ እግዚአብሔር ነው። የጨመርከው በእግዚአብሔር ነው። በእግዚአብሔር ላይ የእግዚአብሔር ወራሾች ናቸው ስትል እግዚአብሔርን እኮ ፍጻሜ ይሄ ነው ብሎ የገደበ ሰው የለም። ልጁ ቆንክ አትገደብም። ያንተን ደስቲኒቲ እግዚአብሔር እንጂ ሰው ይሄ ነው ብሎ አያውቅም። ስለዚህ እንደዚህ አለው ለተራጋሚው ንጉሱ ብላም ሲናገር እንደዚህ አለው ለብላም ብላቅ ዳርቻውን እንጂ ወሰናቸውን አታይም አለው። ጠላት እንኳን ያውቃል ያንቺ ወሰን አይታይም። ወሰንሽን የሚያውቅ ደስቲኒሽንሽን የሚያውቅ የሚናገረው እግዚአብሔር ብቻ ነው። አይወሰንም። በሟርተኞች አይወሰንም። በተራጋሚዎች አይወሰንም። ተዋቸው። እነሱ ደክሞ ሰልችቶ ከእጅ ይገባሉ። ደገመን በቃ 2:16 10 ላይ 9 ላይ 8 7 ላይ 6 ላይ 5 4 ላይ 2 3 2 ላይ 1 ላይ ደገመን። ምን ሰራብን? ይቅርብን፣ ይልቁንስ የእሱ አምላክን እንሞክር ይላል። የእሷን አምላክ ብንሞክር ይሻላል። እዚህ ጋር ዝም ብለን እየለፋን ነው። ይቅርብን፣ እኛ እየደገምን እሱ የተባረከ ነው። ይሄ ነገር ምንድን ነው? የዚህ ነገር ሳምቲንጉ ምንድን ነው? የዚህ ነገር ጉዳይ ምንድን ነው? ጉዳዩማ ኪዳኑ ነው። ሶስተኛ እግዚአብሔር አምላክ አድማሳችሁን ያሰፋል፣ ዳርቻችሁን ያሰፋል። አራተኛ ዘር የጠላትን ደጅ ይወርሳል። ይህን ተቀበል። ያልወረስካቸውን አዛቦችን እግዚአብሔር ያስወርሳል። ሞገስ የሚሰጣቸው ሰዎች አስተር ወደ ንጉሥ ፊት በገባች ጊዜ በጥያቄና በሚጥ ነው። የሚገርማችሁ ግን የእግዚአብሔር ሞገስ ስለተቀመጠ ብርቱ የሆኑ እንደ ብረት የጠነከሩ የንጉሥ ልቦችን እግዚአብሔር አቀለጠ፣ በፊታቸው ላይ ሞገስ ሰጠ። ኢላባጃናማን ሞገስ ሰጠ። አስተር አለ የንጉሥ ንግስና ይናል እንደ የመንግስትን እኩሌታ ቢሆን ሰጥልሻለሁ። ምንድን ነው አላት። አስለፈለፈችው። ዝም ብላ ቆማ ቺላ ባራባሳ ከተማ ያለው አጃ ቶሎ ይለፈልፋል። እሷ ቆማለች። እግዚአብሔር አብሮ ከእናንተ ጋር ተጎናጽፋችሁ ወጣችሁ። ለማሳ ንጉሡ ኢየሱስ አሁን ለፍልፎ እኮ ነው የሚሰጡላችሁ፣ ትወርሱታላችሁ። አዴና ማዜላ ባዳባስ ጋላቲኒ ተባይ ጉጂሲ ዳሪሲ ኤላባዶሎ አንጀታ ግን ተባይ ስትባርኩት ኤላባዳ ጋላቦች አቤት 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 የኔ ኢየሱስ፣ አቤት የእናንተ ኢየሱስ ጀግናው። ማርቆስ ወንጌል ምዕራፍ 8 ላይ እኮ 3 ቀን ምድረ በዳ ላይ የተቀመጡ ሰዎች ነው በመንገድ ሲሄዱ እንዳይዝሉ ስጧቸው አለ። ዮሐንስ 6 ላይ ስትመለከቱ ይላል አረ እጃችን ላይ 2 ዓሣና 5 የወንጎች እንትናል። እንዴት አድርገን ነው ይሄን ህዝብ እኛ ያላነሰ 7000 የሚያህል ህዝብ አባወራ ብቻ ከቁባቶቹ ሳይቆጠሩ ምን መግባቸው? ይልቁንስ ቦታው ምድረ በዳ ነው እና ለራሳቸው የሚገባውን ቀን ሳይመሽ ወደ ከተማ ገብተው ይሸምቱ አሏቸው። ኢየሱስ ኖ ኖ ኖ ኖ ኖ አለ። አሰማሯቸዋል። ነገር ይቀየራል። የአንድ ሰው መሶፍ ሞልቶ ሲተርፋ ያለው ትውልድ በልልቶ የሚተርፈውን ነገር እግዚአብሔር ሲሰጣል። ከህይወታችሁ ሲወለድ አያል ራባ የነካችሁት ነገር ያነሳችሁትን ነገር ሰማይ ሲባርክ አያለው። ሄዳችሁ ስትወርሱ ነው ማዩ አጁና ኒያላ ባዴ ኤባና ሲካ ፕራቲያና ማንቶሎ ፕሮዶ ሴካ ያሉ ባሻ በዚህ ማለዳ ማይባረክ ትውልድ የለም፣ ማይበዛ ትውልድ የለም፣ ማይወርስ ትውልድ የለም። ላም እግዚአብሔር ታላቅ የማደርገው የለም። ጠላቶቻችሁን ከተቀመጡበት ነክቶ በምክንያት የሚወርሱ ሰዎች አሉ። ነክቶ ዣላባጋት ነክቶ አይ እኔ አልነካም እሱን እስኪመጣ እንደ እስኪነካኝ ጠብቃለሁ አይደለም። ነክታችሁ ዛሬ ከስፍራ ታስለቅቁታላችሁ። ኤላባዳ ወርሶ የተቀመጠው ነካ ታደርገዋለህ፣ ይለቃል። ሊባራዳ ባሻካ ሌማ ሲዘብትብህ ሲዶልትብህ የተቀመጠ ሁሉ ዛሬ መንደርን ለቆ ይሄዳል። ጉልታንዶ ሳካያ ሉዣዲያና ማንዶስ ትወርሳለህ 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 ትወርሳለህ።
የእምነት እርምጃ አንደኛ እግዚአብሔርን ያስከብራል፣ ሁለተኛ ያዘጋጃል፣ ሶስተኛ ዳርቻን ያሰፋል፣ አራተኛ ጠላትን ያስወርሳል፣ ደጁን ጭምር ሳይቀር። እሱን ልጅ ከማየት እሷን ልጅ ከማየት ያችን ልጅ ከማየት ውይ ሞት አለው የት ልሂድ የሚሉ ሰዎች አትጠራጠሩ፣ ትወርሳላችሁ። ወይ ከአምላኪ ጋር ተስማምቶ ከአንተ ጋር ያመልካል፣ ወይ አብሮ ይባረካል። አልባረክም፣ በዛው መንፈስ በጨለማው እየሰራው እኖራለሁ አንተን የጠላው አይችልም። ብርሃን ከጨለማ ጋር ግንኙነት የለም። ወይ ብርሃን ወይ ካልሆነ ጨለማ። ስለዚህ ይባረራል። የጨለማ ተባባሪ ከዙሪያ ይባረራል። ዘንቢል አይደለም የልብስ ማንጠፍጠፊያ ነው። ይሄ ነው ዘንቢል ውስጡ ያለው። ሶስት አለኝ ዘንቢል። በጌታ በኢየሱስ ክርስቶስ ስም ውረሱ፣ ውረሱ። የተከለከላችሁ መስሪያ ቤት ካላችሁ በኢየሱስ መስሪያ ቤት ያሉትን በሙሉ ህዝቡን ውረሱ። ያላመኑትን ውረሱ። በምትሄዱበት ሁሉ ውረሱ። ወራሾቹን በኢየሱስ ክርስቶስ እግዚአብሔር መልአክ መጥቶ ነዋል። በስምም ይሃለዋል። ዘሪ የጠላቶችን ደጅ ይወርሳል ነው ያለው። ውረሱ እንጂ ሰስነም የሚቆጧችሁ የሚገፏችሁ እንዳልነበሩ እስኪሆኑ እግዚአብሔር ሀገሩን፣ ከተማን፣ አጉራቱን አሳልፎ ይስጣችሁ። የምትኖሩበትን ኤሪያ ውረሱ። ያን ከተማ አልፋችሁ ውረሱ። አይገድባችሁ። መጽሐፍ ሲናገር ስለ ዮሴፍ እንደዚህ ይላል። ዮሴፍ በቅጥር ላይ እንደሚሄድ ሐረግ ነው ይላል። ቅጥር በባህሪው ገዳቢ ነው፣ ግን ሐረግ ይላል ተጠምጥሞ በላዩ ላይ ይሄዳል፣ ቤቱን ይወጣል። ዮሴፍን በተምሳሌት ሐረግ አድርጎ ሲናገር በሚከለክሉ ሰዎች ላይ አለ በአናታቸው ላይ ይሄዳል አለ። መረዳቱ ትልቅ ነው። መንፈስ ቅዱስ አብሮ ካለ አትጠራጠር። እንገድብሃለን የሚሉ ሰዎች ተገድቦ ነው የምታያቸው። እግዚአብሔር የፈርዖንን ቤት ሊያንቀጠቀጥ ከትቢያ ቅማልን ነው የተጠቀመው። ትቢያ አላለውን ቅማል ጉንችር ነው ያስነሳው። እንቁራሪትን ነው ከባህር ያመጣው። የእግዚአብሔር መሳሪያ ናቸው። እግዚአብሔር እናንተን ስለናንተ ሲዋጋ በተናቀ ነገር ነው የሚዋጋው። በጣም ስለናቀ ማለት ነው። ትልቅ ያርጋችሁ ያያችሁትን ነገር በትንሿ ነገር ነው የሚዋጋው። የእግዚአብሔር መሳሪያ ናቸው። ከእስራኤል ፊት ጠላቶችን ለማሳደድ እግዚአብሔር ተርብ ነው የላከው። ተርብን በፊታችሁ ሰዳለዋል። ዣላባጋዳላቦስ ኤናማንታር ዲካታላባ በዚህ ማለዳ በኢየሱስ ክርስቶስ በሕይወታቸው ላይ እግዚአብሔር አምላኬ ሆይ ያንተ መንፈስ በኃይል ይቀመጥ፣ ይውረሱ፣ ወራሾቹ ሁኑ እንጂ ሰስንም ድል ነሺዎቹ ሁኑ፣ ተጽዕኖ ፈጣሪዎቹ ሁኑ። ሕይወታችሁ በራሱ ተጽዕኖ ይፍጠር። ተናግራችሁ አይደለም፣ ዝም ብላችሁ ስታልፉ ከእናንተ መባረክ የተነሳ በዮሴፍ ምክንያት እኮ ነው እግዚአብሔር የጲጢጳራ ቤትን ከውጭም በውስጥም ባለው ላይ በረከትን እኮ አወረደባቸው፣ አዘነበባቸው ይላል። አዘነበባቸው። ታመነ። እግዚአብሔር ይባርክ። ለሜሮን መንሽን አትላክ። እግዚአብሔር ይባርክ። እሺ ወዳለሁ። የእግዚአብሔር ሰው ቴንክ ዩ። አትላክ። እዚህ ጋር ቆጭ ብለህ ቃሉን ስማ። እግዚአብሔር ምስክሬ። ተዋቸው፣ ተው። እነሱ ስላልገባላቸው ነው። እነሱ ተባርከዋልና ቁጭ በሉ። እግዚአብሔር አምላክ ልባርካቸው የሚፈልገው ሰዎች አሉ። ላዶሶ ፕራዲያና ማንታ እግዚአብሔር የሚቀይራቸው ሰዎች አሉ። ተቀይራችሁ ትወጣላችሁ። ኬላ ባዳራ ላባውስ እናም ባርዴሽ ላባያኑንታ ዘራችሁ የጠላቶችን ደጅ ዘሪ አለው እግዚአብሔር አምላክ ለአብርሃም የጠላትን ደጅ ይወርሳል አለ። አራተኛ የጠላቶችን ደጅ ትወርሳላችሁ። የጠላቶቹ የሚጠሏችሁ እንግዲህ ጠላት ስጋ ለባሽ አይደለም። ከስጋ ለባሽ ጀርባ ተቀምጦ እንዳትሄዱ የሚሟርት እንዳትሰፉ እንዳትባረኩ እንቅፋት የሚሆን መልካም ነገር የማያስብ የእናንተን ውድቀት። ስለዚህ ከነሱ ጀርባ ተቀምጦ የሚሰራውን አውሬ እግዚአብሔር መጥቶ ሰውየውን ይሰጥላቸዋል፣ ከእጃችሁ ይገባል። ላጃላ ባራዳቦስ
ትወርሳለህ። አሕዛብን ትወርሳለህ። እግዚአብሔር አምላክ እኮ እስራኤላውያኖች ግብፅን በዝብዘው ይወጡ ዘንድ ይላል መሳሪያ ሰጣቸው አይደል? ሞገስ ሰጣቸው ነው የሚለው። ሞገስን ሰጣቸው። ዛሬ በሞገስ ብቻ እናሎ ሶፕራ በዝብዞም የሚሄዱ ሰዎች አሉ። በዝበዛችሁ ዝም ብላችሁ እናንተ ስትገቡ እግዚአብሔር ምስክር የሚመታ መንፈስ አለ። ታያላችሁ። ዝም ብላችሁ እግራችሁ በገባበት ሁሉ የሚመታ ስፒሪት አለ፣ ጨለማ አለ። ይሄ ባይዛዌ አትወርስም እንደዚህ የሚል ይሄ የእግዚአብሔር ቃል ሲመጣ ላይን ሊፈር ጆሮ ዳባ የሚሉ ስለ ማውረስ ሲነሳ የሚያስጠላቸው ሰዎች የሆነ ነገር አለባቸው። ሙብዙዝ መንፈስ ነው ያለባቸው። እግዚአብሔር አለ ዘሪ የጠላቶችን ደጅ ይወርሳል። በቃ በእኔም እያለው አለ። ይሄን እግዚአብሔር ነው ያለው። እግዚአብሔር ያለውን ሰው ይቀይራል። ሄድና ለምንድን ነው ለአብርሃም ሲባረክ ያልከለከልኩ? ለምንድን ነው ያልከለከሉ? ይስሐቅን እኮ ውጣ ብለዋል። ዛሬ ጌታ ምስክሬ ነው፣ ተቃዋሚዎች ሁሉ የሚያሳፍር የእግዚአብሔር ጉብኝት ለእናንተ ይሆናል። በቃ ተቃዋሚዎችን የሚያሳፍር የእግዚአብሔር ጉብኝት በህይወታችሁ ላይ፣ በላይፋችሁ ላይ፣ በሲዝናችሁ ላይ በኢየሱስ ክርስቶስ ስም ሆነ። ስሜ ለዘላለም ይባረክ። እግዚአብሔር መንፈስ እናመሰግንሃለን። ለዚህ የአብርሃም የእምነት እርምጃ በሚል ቃል ነው ያካፈልኩት የነበሩ። ኋላ ገባችሁ ያላችሁ ሰዎች አንደኛ እግዚአብሔር አምላክ ያስከብራል ብያለሁ፣ እግዚአብሔር አምላክን። ሁለተኛ ደግሞ ያበጃል ወይም ያዘጋጃል። በቃ ያመንከውን ነገር ያዘጋጃል። ሶስተኛ ዳርቻን ያሰፋል፣ ወሰን አድማስ ይሰፋል። አራተኛ ማለት ዘር የጠላቶችን ደጅ ይወርሳል። ትወርሻለሽ። ዘርሽ ጌታ ምስክር ነው። ያልወረሳችሁ ካላችሁ ትወርሳላችሁ። እግዚአብሔር የተስፋ ቃል ሰጥቷል አይደል? ትንቢት ተናግሯል፣ ሰምታችኋል አይደል? ለረጅም ጊዜ እናንተ ስትጸልዩ እንግዲህ ክርስቲያን ቤተሰብ ከሆናችሁ ምንም ረጅም ዓመት ሰምተናል። ስንሰማ ነው ያደግነው። ይሆናል ስላለ አሁን በህይወቴ ላይ የሆነ ነው። በእኔ ምስክርነት ነው የሆነ ነው። በህይወቴ ብዙ ነገር የሆነ ነው፣ እያየው ነው። ረጅም ዓመት 13 ዓመት 20 ዓመት የቆየ ጉዳይ ሲመለስ እያየው ይሆንላቸዋል። እንዳትባረኩ የሚጠላ ጂኒ በአናቱ ይደፋ። ሄዶ ከፈለገ ቦታ ፈልጎ ይደፋ። ትባረካላችሁ። እግዚአብሔር አምላክ ታሪካችሁን ይለውጣል። አብርሃምን ከባረከ እኔም ልጁ ነኝ፣ አንቺም ልጁ ነሽ። ስሙ የተባረከ ይሁን። እግዚአብሔር አምላኬ ሆይ ስለዚህ ቃል አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም እዚህ ያሉ ወንድሞቼ እህቶቼ ያለምንም መከልከል ናው አንዳንዶች ይህ ሳምንት ሳያልፍ በኢየሱስ ክርስቶስ ስም በጉብኝት ይቆሙ። የእግዚአብሔር ጉብኝት ያስገረማቸው፣ እግዚአብሔር ረዳኝ፣ እግዚአብሔር አገዘኝ ብሎ በምስክርነት ይቆሙ። ያልጠበቁት ያላሰቡት የእግዚአብሔር እጅ ያስደንቃቸው። በገቡበት ሁሉ በኢየሱስ ክርስቶስ ስም እግዚአብሔር ይከበር። በሄዱበት ሁሉ እግዚአብሔር ያዘጋጃቸው። በወጡበት ሁሉ በኢየሱስ ክርስቶስ ስም አድማሳቸው፣ ዳርቻቸው ይስፋ። ስራቸው በር ይስፋ። የአገልግሎታቸው አድማስ ይስፋ። ሜላዶስ ቤራዶስ በፍሬ ይብሱ። ባለፋችሁበት መንገድ ሁሉ ወራሾቹን ውረሱ። የተባላችሁበትን ቦታ ውረሱ። እናጠፋለን እናጠፋለን ባሉበት ከተማ ውረሱ። የምትወርሱ ሁኑ። በጌታ በኢየሱስ ስም የምትወርሱ ሁኑ። ለዘላለም እናመሰግናለን። ክብር ሁሉ ለስሜ ይሁን። ስለዚህ ማለዳ ተባረክ፣ ከፍ በል፣ ቀሪውን ሰዓት ተረከፍ።
የተባለው ሁሉ በህይወታቸው ላይ ስለሚበቅል አካል ስለሚለብስ ካልክ ለእስራኤል ቤት እግዚአብሔር ከተናገረው ነገር ሁሉን አደረግ፣ አንዳች አልጎደላቸው፣ ሁሉንም ፈጸመ ነው የሚለው። በኢየሱስ ክርስቶስ ስም በህይወታቸው ላይ ይፈጸም። አካል ይልበስ። ጭንገፋ ይከልከል፣ ሞት ይከልከል፣ እርግማን ይከልከል፣ ጨለማ ይከልከል። በኢየሱስ ስም የሚገዳደራቸው የትኛውም ተግዳሮት አጋንንታዊ መልእክተኞች ከፊታቸው ላይ መታለው የተመታ ይሁን። ስም ይክበር፣ ለዘላለም ከፍ በል። እኔም ባሪያን ስለረዳ እህቶችን በዚህ ስለባረክ ቃል ስለመጣ ስላጽናና እግዚአብሔር አምላኬ ሆይ ስለተናገርክ የሚገርማችሁ ማታ አንድ ነፍስ ድኗል። እግዚአብሔር ማታ በዚህ በላይ አገልግሎት ውሎ አንድ ነፍስ ሰጥቷል። ደስ የሚል አገልግሎት በቃ አንድ ነፍስ ሰጥቷል። በዚህ አጋጣሚ ምናልባት ጌታ ኢየሱስ ክርስቶስን በህይወታችሁ የግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች ካላችሁ በኢየሱስ ክርስቶስ ስም እንድታገኙ ይህን የህይወትን ጌታ የህይወትን አዳኝ እንድትቀበሉ ጥሪ ያደርጋለሁ። ጌታ ኢየሱስን መቀበል ፈልጋለሁ። ህይወትን መገናኘት ፈልጋለሁ። ስለ እኔ ሞቷል፣ ስለ ኃጢአቴ ስለ መተላለፌ በመስቀል ላይ ሞቷል። ስለዚህ ይህን ጌታ አልተቀበልኩም በቅንነት የምትሉ ሰዎች ካላችሁ ከታችን መስመር ጻፉልኝ። በዚህ ጸልያለሁ። ዛሬ እግዚአብሔር አምላክ በህይወታችሁ ላይ ታገኛላችሁ። ታሪካችሁ ይቀየራል፣ መታወቂያችሁ ይቀየራል። የተቀበላችሁ ደግሞ እግዚአብሔር አምላክ እዚህ ቁጭ ብላችሁ ዛሬ ቃል የሰማችሁ የተካፈላችሁ ያላችሁ ወንድሞቼም እህቶቼም እግዚአብሔር አብዝቶ ይባርካችሁ። ዘመናችሁ በኢየሱስ ክርስቶስ ስም ለአንድና ለመጨረሻ ጥርግ ብሎ የተባረከ ይሁን። ሞት ከዘመናችሁ ይከልከል፣ ጭንገፋ ይከልከል፣ ሰርቶ አለመባረክ በኢየሱስ ስም ይከልከል። በኢየሱስ ሮጦ አለመድረስ ይከልከል። ገስት እንዳላስገባችሁ ቦታ የለኝም እና ጌታ እግዚአብሔር አምላክ የተባረከ ይሁን። ታች ሆናችሁ ስሙ። በነገር ሁሉ የእግዚአብሔር እጅ ያገኛችሁ። ፍሬያማ ሁኑ፣ ውጤታማ ሁኑ። የሄዳችሁበት፣ የቆማችሁበት፣ የወጣችሁበት ሁሉ ታልፎ ይሰጥ። እንዳያልና እንደ ጨካኝ እግዚአብሔር ከፊታችሁ ይውጣ፣ በማስፈራት ይውጣ፣ በግርማ ይውጣ። ቤሎን ታራዳባሶ ረጅም ዓመት የቆየ ጥያቄያችሁ ከእጅ ይግባ በኢየሱስ ክርስቶስ ስም። ናው የሳምንት ሳያልፍ በእምነት አውጃለሁ፣ ተቀበሉ። የምስክርነት ጊዜ ይሁንላችሁ። እግዚአብሔር ያስደንቃችሁ፣ ያስገርማችሁ። የተከለከላችሁትን ስፍራ ውረሱ። ሜላቶራባስ መሄድ ያልቻላችሁበትን ስፍራ ዛሬ በኢየሱስ ክርስቶስ ስም መሄድ ይሁንላችሁ። ስሜ ለዘላለም ይባረክ። ስለ እህቶቼ ስለ ወንድሞቼ አመሰግናለሁ። ጨለማ ይመታ። ይህን ቀን ስለባረክልን፣ በነገር ሁሉ ስለረዳን ተመስገን። ክፉ ሁሉ ይከልከል በምትወደው በልጅ በኢየሱስ ስም እና እግዚአብሔር ይባርካችሁ። ገለታ ተባረክ፣ ኤዲ ተባረኪ፣ ሄዋን ተባረኪ፣ እሙዬ ተባረኪ፣ ሜሮን ተባረኪ፣ ዩዘር ተባረኪ፣ ታሜ እግዚአብሔር አምላክ ይባርካችሁ። እግዚአብሔር ይህን ቃል በህይወታችሁ ላይ በዘመናችሁ ላይ ያደርገዋል፣ አካል ያለብሰዋል። ስለዚህ እግዚአብሔር ይባርካችሁ። ከዚህ ራእይ ጎን ላይ እግዚአብሔር ሰው መቆም ፈልጋለሁ አብረን እናገልግል የምትሉ ሰዎች አላችሁ። በጌታ ፍቅር አበረታቱ። ሰው ነኝ፣ ስጋ ለባሽ ነኝ፣ ደካማ ነኝ። ጸልዩልኝ። የእናንተም ጸሎት እገዛ ያስፈልጋል። በነገር ሁሉ ወዳችኋለሁ። ተባረኩ። እንግዲያውስ ባርኩ። እዚህ ውስጥ ቁጭ ብላችሁ ሚውት ያደረጋችሁ ሰዎች ባርኩ። እንለያያለን። እኔም የሚወጣበት ቦታ ስላለ እግዚአብሔርን ቃል የሰማችሁ እግዚአብሔር ይባርካችሁ። እግዚአብሔር ይባርክ። እግዚአብሔር ዘመኔን ይባርክ፣ አገልግሎትን ይባርክ። አሜን አሜን። በኢየሱስ አሜን። ተባረኩ። ወዳችኋለሁ። መልካም ጊዜ። የጌታ ሰላምና ጸጋ ከሁላችን ጋር ይሁን። ሻሎም